በስላሴ ስም እናገራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወንድሞችና እህቶች፣ ዛሬ እግዚአብሔር ከፈቀደ የምንመለከተው የምናየው መሐመድ ምን ገለበጠ እንደገለበጠ ባለፈው አይተናል። ዛሬ ምን ገለበጠ የሚለው ነው የምናየው። የመጀመሪያው መሐመድ ገለበጠ ብለን የምናየው የመጀመሪያው የማቴዎስ ወንጌል ምዕራፍ 6 ቁጥር 9 እስከ 12 ላይ ያለው የአባታችን ሆይ ጸሎት ነው። እርሱን ግን ከማየታችን በፊት ብዙ ሙስሊሞች በዛሬ አይምሯቸው እነሱ ከክርስቲያኖች ይልቅ ከአይሁዶች ጋር በእምነት አንድ እንደሆኑ እንደሚመሳሰሉ አድርገው ያስባሉ። ነገር ግን የመሐመድ አስተሳሰብ እንዴት ነበረ ስንል እዚህ ጋር በቁርአን ሱራ ምዕራፍ 3 ቁጥር 55 ላይ አላህ የኢሳን ተከታዮች ለዘላለም እስከ ዘላለም ድረስ እኔ እስከ ዘላለም ድረስ የበላይ አደርጋቸዋለሁ የሚለውን ማለት ነው። ሱራ ምዕራፍ 3:55 እንደዛ ይላል። ያንን ሲፈስረው ኢብን ከሲር ምን አለ? ይኸው እንደዚህ ይላል የበላይ አደርጋቸዋለሁ የሚለው ማለት the Christian had the upper hands and dominated the Jews. Allah aided them against the Jews because they used to closer to the truth than the Jews ይላል። ከአይሁዶች በላይ ክርስቲያኖች ለእውነት የቀረቡ ስለሆኑ አላህ እረዳቸውና ከአይሁዶች በላይ አደረጋቸው፣ አበዛቸው፣ በቆስጠንጢኖስ ዘመን አበዛቸው ብሎ ይናገራል። ለምን? because they used to be closer to the truth than the Jews ከአይሁዶች በላይ ለእውነት የቀረቡ ስለሆኑ ማለት ነው። ስለዚህ መሐመድ እኛ ብሉይ ኪዳንም ሐዲስ ኪዳንም መሲሁንም ስለተቀበል ከብሉይ ኪዳን ከኛው ነው የኮረጀው። ከብሉይ ኪዳንም ሲል እኛ ብሉይ ኪዳንን ስለምንቀበል ከዛ ወሰደ። የሐዲስ ኪዳን ደግሞ ከሐዲስ ኪዳን ደግሞ ከማቴዎስ ከማርቆስ ከሉቃስ ወንጌል ገለበጠ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 6 ቁጥር 9 እስከ 12 ላይ እንደሚል ቃል እናገኛለን። እንግዲህ እናንተ ስትጸልዩ እንዲበሉ በሰማይ የምትኖር አባታችሁ ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። ይሄንን የቱ ጋር ተኮርጆ እናገኘዋለን? በዚህ ሱነን ኢብን ዳዊድ 3892 ላይ እንደሚል ቃል እናገኛለን። ረቡና አላሁ አለዚ ፊት ሰማ፣ በሰማይ የምትኖር አላህ ጌታ አላህ ሆይ ተቀደስ ኢስመክ፣ ስምክ ይቀደስ፣ አምሩከ ፊል ሰማ ወልአርድ፣ ትእዛዝክ ፍቃድ በሰማይና በምድር ላይ ይሁን። ከማ ረህመቱከ ፊል ሰማ ፈጃአል ረህመቱከ ፊል አርድ፣ ምህረትክ በሰማይ እንደሆነች እንዲሁ በምድር ትሁን። ቀጥሎ ኢክፊር ለና ኸጣየና ይላል፣ ኃጢአታችንን ይቅር በለን ይላል። እዚህ ጋር ተመልከቱ። ይሄው ቀጥታ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ስትጸልዩ እንደዚህ በሉ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም ይቅር በለን። የዕለት እንጀራችንን ስጠን ዛሬ፣ እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን። ቀጥታ ከዚህ ከማቴዎስ ወንጌል ከተጻፈ ከ600 ዓመት በኋላ መሐመድ መጥቶ እዚህ ጋር ገልብጦታል ማለት ነው። እንግሊዘኛው በደንብ ያደርገዋል። ኦ ሎርድ አላህ ጌታ አላህ ሆይ who is in the heaven፣ በሰማይ ያለ holy is your name፣ ስም ቅዱስ ነው። the command reigns supreme in the heaven and the earth፣ ትእዛዝ በሰማይና በምድር ላይ የበላይ ናቸው። as your mercy in the heaven፣ በምድር ላይ ምህረት እንዳለች make your mercy to in the earth፣ በሰማይ ላይ ምህረት እንዳለች በምድር ላይ ማድረግ። ቀጥሎ forgive us our sin፣ ኃጢአታችንን ይቅር በለን እያለ ከዚህ ገልብጧል ማለት ነው። ይሄ ከተጻፈ የማቴዎስ ወንጌል ከተጻፈ ከ600 ዓመት በኋላ መጥቶ መሐመድ ገልብጦታል ማለት ነው። ሌላው መሐመድ ገለበጠ ብለን የምንናገረው በዚህ በማቴዎስ ወንጌል ምዕራፍ 25 ላይ ነው። ከማቴዎስ ወንጌል ሳንወጣ ማቴዎስ ወንጌል ምዕራፍ 25 ላይ እንደሚል ኃይለ ቃል እናገኛለን። እና ምን ብላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ እንዴት እንደሚሆን እንደዚህ ይላል። በዚያን ጊዜ በግራ ያሉትንም ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀላችሁ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታስሬ አላበላችሁኝምና፣ ታምሜ ታስሬ አልጠይቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ወንድሞቼ ለአንዱ እንኳ ስላላደረጋችሁ ለኔም አላደረጋችሁም ይላቸዋል ማለት ነው። ይሄንን የት ነው የምናገኘው ስንል ይሄ ከክርስቶስ ከተናገረው በኋላ ከ600 ዓመት በኋላ አቶ መሐመድ ገልብጦታል። እንዴት ገለበጠው ልትሉኝ አትችሉም። ባለፈው በሰፊው አይተናል። ፕሮፌት መሐመድ በመጠራጠር ውስጥ በሱራ ምዕራፍ 10:94 ላይ በመጠራጠር ውስጥ ብትሆን ካንተ በፊት መጽሐፉን የሚያነቡትን ጠይቅ ተብሏል። ክርስቲያኖችን ኢቭን እሱ አይደለም ተከታዮቹ ሙስሊሞችን ሳይቀር እግር በእግር
ኢንች ባይ ኢንች ስቴፕ ባይ ስቴፕ ተከተሉ ብሎ አዟቸዋል። ሙስሊሞች ክርስቲያኖችና አይሁዶች እንዲከተሉ ማለት ነው የመጻፉ ሰዎችን። በዚህ በሳሂህ ሙስሊም 2669 ላይ ይገኛል። ሶ ይሄው እዚህ ጋር ተገልብጦ እናገኘዋለን። እንደዚህ ይላል Verily Allah the exalted and glorious would say on the day of resurrection በምጽአት ጊዜ አላህ ሱብሃነሁ ወተዓላ እንደማለት ነው እንዲህ ይላል ኦ son of Adam የአደም ልጆች ሆይ I was sick but you did not visit me ታምሜ ነበር አልጠየቃችሁኝም. He would say oh my Lord how could I visit you whereas you are the Lord of the world አንተ የዓለም ገዢ ስትሆን እንዴት ልጠይቅ እችላለሁ ይሉታል. Thereupon he would say እርሱም እንደዚህ ይላል didn't you know that such servant of mine was sick but you did not visit him and were you not aware of this if you had visited him you would have found me by him እገሌ የተባለ ሰው ታሞ አላየችሁትንም እሱን መጠየቅ እኔን መጠየቅ እንደሆነ አታውቁምን ይላቸዋል። ቀጥሎ ምን ይላል ኦ son of Adam የአዳም ልጆች I asked food from you ምግብን ጠየቅኳችሁ but you did not feed me ነገር ግን አልመገባችሁኝም. ከዛን he would say my Lord how could I feed you whereas you are the Lord of the world እነሱ ምን ይሉታል አንተ የዓለም ገዢ ስትሆን እንዴት እናበላሃለን ይሉታል. ከዛን ተመልሶ አላህ ምን ይላል didn't you know that such servant of mine asked የኔ አገልጋይ የሆነ አገሌ የሚባል አገልጋይ asked food from you but you did not feed him ነገር ግን አላበላችሁትም and were you not aware that if you had feed him you would have found him by my side እርሱን ማብላት እኔን እንደማብላት እንደሆነ አታውቁም ምን ይላል. ቀጥሎ son of Adam I asked drink የሚጠጣም ጠየቅኳችሁ ነገር ግን አላጠጣችሁኝም እያለ ይቀጥላል ማለት ነው። ይሄ ከመጻፉ ከ600 ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ሶ መሐመድ ከ600 ዓመት በፊት ክርስቶስ ከተናገረው ከ600 ዓመት በፊት መጥቶ ይሄው እዚህ በዚህ መጽሐፍ ላይ አሰፈረው ማለት ነው። እና ኤግዛክት ኮፒ ነው ማለት ነው። ሌላው መሐመድ ገለበጠ የምንለው በዚህ በዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ነው። በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔር ሰውን በመልካችን በአምሳላችን እንስራለ ሰውን በምናችን በመልካችን ይላል። ይሄን ቀጥታ መሐመድ ወሰደና ምን አለ? Allah created Adam in his picture ይላል። خلقallahu Adam ala suratihi ይላል። አላህ አደምን በምኑ በሱራው በመልኩ ፈጠረው ብሎ አስቀምጦታል። በዚህ በሳሂህ አልቡኻሪ 6227 ላይ ማለት ነው። ስለዚህ ኤግዛክት ኮፒ ነው ያደረገው ከዛ ወስዶ ማለት ነው። ሌላው በዚህ በማቴዎስ ወንጌል ምዕራፍ 20 ነው። ማቴዎስ ወንጌል እንግዲህ በጣም ነው ከተሰረቁ እንትኖች ውስጥ ነው። በማቴዎስ ወንጌል ምዕራፍ 20 እንደሚል ቃል እናገኛለን። መንግስተ ሰማያት ለወይኑ አትክልት ሰራተኞች ሲቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኛውን በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም መጥቶ ስራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት ወጥቶ እንዲህ አደረገ። በ11ኛ ሰዓትም ወጥቶ ሌሎችን ቆመው አገኘና ስራ ትፈታላችሁን? ቀኑን ሁሉ በዚያ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ ወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞቹ ጀመረ እስከ ፊተኞቹ ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓትም የገቡ መተው እያንዳንዱ 1 ዲናር ተቀበሉ። እያንዳንዳቸው 1 ዲናር ተቀበሉ። ፊተኞቹም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበረ። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀንንም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁም። በ1 ዲናር አልተስማማከኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንደ አንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን?
አለው እያለ ይቀጥላል ማለት ነው። ይሄንን ታሪክ ቀጥታ ወደኛ ወደ ክርስቲያኖችና አይሁዶች ያመጣዋል መሐመድ። ከኛው ከክርስቲያኖች ይወስድና ይሄው ይሄ ከተጻፈ ከ600 ዓመት በኋላ በአቶ መሐመድ እንዴት ጣፍጦ እንደቀረበ እንመልከተው። እንግሊዝኛውን እንመልከተው። ትንሽ አማርኛው ጉግል ትራንስሌት ስለሆነ ያስቸግራል። the prophet said your example and the example of the prophets of two scripture የናንተና መሐመድ ምን አለ ነብዩ ምን አለ ይላል የናንተና የሙስሊሞች ማለት ነው and the example of the people of the two scripture Jews and Christians የአይሁዶችና የክርስቲያኖች ምሳሌ እንዲህ ነው አለ is like the example of a man who employed some laborers and asked them የአንድ ቀጣሪን ታሪክ ይመስላል ምን ያለ የጠየቃቸው who asked them who will work for me from morning till midday for one ቂራት ለአንድ ቂራት ማን ይሰራልኛል ብሎ የጠየቃቸውን ይመስላል ይላል ከዛን then the Jews accepted and carried out the work ይህንን ስራ ሰሩት ይላል አይሁዶች ለአንድ ቂራት ከጧት እስከ ሚድዴይ እስከ እኩለ ቀን ማን ይሰራልኛል ብሎ ጠየቀ ከዛ አይሁዶች ተቀበሉትና and carried out the work ስራውን ሰሩ he then asked ከዛን ጠየቀ who will work for me from the midday to the asr prayer for one ቂራት ከሚድዴይ ከእኩለ ቀን እስከ አሰር ጸሎት ድረስ የአሰር ጸሎት ድረስ ለአንድ ቂራት ማን ይሰራልኛል ብሎ ጠየቀ then the Christians accepted and fulfilled the work ከዛን ክርስቲያኖች ይህንን ስራ ተቀበሉና fulfill the work ስራውን በተገቢ ሁኔታ ስራውን ሰሩ ይላል he then said ከዛንም አለ who will work for me from the asr till sunset for two qirat ከአሰር ጸሎት እስከ ፀሐይ እስከምትጠልቅ ድረስ ለሁለት ቂራት ማን ይሰራልኛል አለ you muslim have accepted the offer እናንተ ሙስሊሞች ተቀበላችሁና ሰራችሁ the Jews and the Christians got angry and said አይሁዶችና ክርስቲያኖች ተናደዱና እንዲያሉ why should we work more and get lesser wage እኛ ብዙ ሰራን ነገር ግን ትንሽ ደሞዝ ተከፈለን ለምንድነው ይሄ ሆነው ብለው አሉ then Allah said ይላል have I withheld part of your right እናንተን የሚገባችሁን የተስማማንበትን አስቀርቼባችኋለሁ እንደዛ አላቸው ይላል ማለት ነው ይሄ ቀጥታ ኤግዛክት የሆነ ነው በዚህ በሳሂህ አልቡኻሪ 2268 ላይ ይገኛል አማርኛውን ያው ፕሊዝ አድርጋችሁ ለማየት ሞክሩት እና ኤግዛክት ኮፒ መሆኑን እናውቃለን ማለት ነው ሌላው መሐመድ ገለበጠ የምንለው የቅዱስ ጳውሎስ መልእክታት ነው ከቅዱስ ጳውሎስ መልእክታት ውስጥ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 እስከ 12 ላይ እንደሚል ቃል እናገኛለን ስለ ምጽአት ጊዜ ምን እንደምናገኝ ሲናገር በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል ነገር ግን አይን ይላል ያላየችውን ጆሮም ያልሰማውን በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን እግዚአብሔር ለሚወዱት በምጽአት ጊዜ ያዘጋጀው እንዴት አይነት ነው አይን ያላየችው ጆሮ ያልሰማው በሰውም ልብ ያልታሰበ ይላል አሁን በደንብ ሲኩዌንሱን አዩት በመጀመሪያ አይን ያለው አይን ያላየችው ቀጥሎ ጆሮ ያልሰማው ቀጥሎ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ይሄንን በምጽአት ጊዜ እንዲሰጣቸው ተናገረ ማለት ነው ይሄንን አቶ መሐመድ ከ600 ዓመት በኋላ መጣው ምን ይላሉ the prophet said Muhammad አሉ በዚህ በሳሂህ አልቡኻሪ 7498 ላይ the prophet said Allah said I have prepared for my righteous slaves ለነዚህ ለቅዱስ ለሆኑ ባሪያዎቼ ይሄን አዘጋጅቻለሁ as no one has ever seen no eye has ever seen አይን ያላያት nor an ear has ever heard ጆሮ ያልሰማት nor a human heart can ever think of የሰው ልብ ያላሰባት ነገር ለባሪያዎቼ ለቅዱሳን ባሪያዎቼ ይሄን አዘጋጅቻለሁ አለ አላህ ይሁት በመጀመሪያ አይን አለ no eye አይን ያላያት አለ ቀጥሎ ጆሮ ያልሰማት አለ ቀጥሎ ደግሞ የሰው ልብ ያላሰባት ይላል ይሁት እርሱ ይሄን ከመናገሩ ይሄን ከመገልበጡ ከ600 ዓመት በፊት ቅዱስ ጳውሎስ ምን ብሎ ተናግሯል አይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲናገራልና እና ኤግዛክት ኮፒ ማድረጉን እናያለን ማለት መሐመድ ገልብጧል ስንል ምን እንደገለበጠ ደግሞ መመልከት እንቀጥላለን ማለት ነው መመልከትን ማለት ነው ሌላው እዚህ ጋር እንደምንመለከተው
በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ ከሙታን ከተነሳ በኋላ ቶማስን አግኝቶት ነበርና ቶማስን ላምብላችሁ ቁጥር 28 ላይ ቶማስም ጌታዬ አምላኬን ብሎ መለሰለት። ለኢየሱስ ቶማስ ተጠራጥሮ ነበር ካላየው ክርስቶስን አላምንም ብሎ ነበርና ተገለጠለትና ቶማስም ክርስቶስን ባየ ጊዜ ምን አለ? ጌታዬ አምላኬን ብሎ መለሰለት። ኢየሱስም ምን አለ? ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው ይላል። ሳያዩ እኔ ከሞት እንደተነሳው የሚያምኑ ምንድናቸው አለው? ብፁዓን ናቸው ይላል። ስላየኸኝ አምነሃል፣ ሳያዩ የሚያምኑ ደግሞ ምንድናቸው? ብፁዓን ናቸው ይላል። እችን አቶ መሐመድ ገልበጥ ያደርጓትና በእኔ ያመኑና ያዩኝ ብፁዓን ናቸው፣ 7 ጊዜም የተባረኩ በእኔ ያመኑና ያላዩኝ ናቸው ይላል። በእኔ ያመኑና ያላዩኝ እኔን ሳያዩኝ ያመኑ አለ 7 ጊዜ ምንድናቸው? የተባረኩ ናቸው ብሎ ያስቀምጣል ማለት ነው። blessed are those who had faith in me and saw me ያዩኝና ያመኑብኝ እንትን ናቸው የተባረኩ ናቸው። and blessed 7 times are those who had faith in me and never see me saw me ሳያዩኝ ግን የሚያምኑኝ በ7 ጊዜ እጥፍ የተባረኩ ናቸው በማለት በዚህ በሙስሊም አህመድ 12578 ላይ አስፍሮታል ማለት ነው። ሶ ኤግዛክት ኮፒ ነው ማለት ነው የተደረገው። ሌላው በማቴዎስ ወንጌል ምዕራፍ 19 ቁጥር 24 ላይ ነው። ማቴዎስ እንግዲህ በጣም ብዙ የተዘረፈ ነው። የዮሐንስ ወንጌልም በጣም ወደፊት እናየዋለን። በማቴዎስ ወንጌል ምዕራፍ 19 ቁጥር 24 ላይ እንዲላል ዳግመኛ እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል ይላል። ይሄንን አቶ መሐመድ ይሄ ከተጻፈ ከ600 ዓመት በኋላ ምን አለ? እዚህ ጋር እንመልከተው። የጀነት በሮች አይከፈቱም፣ ጀነትም አይገቡም፣ ግመል በመርፌ ቀዳዳ እስኪያልፍ ድረስ ይላል። ግመል በመርፌ ቀዳዳ እስኪያልፍ ድረስ የጀነት በሮች አይከፈቱም፣ ጀነትም አይገቡም አለ። በዚህ በሚሽካታል መሳቢ ሐዲስ 1630 ላይ ማለት ነው። ሶ ኤግዛክት ኮፒ ነው የተደረገው። ሌላው በማቴዎስ ወንጌል ምዕራፍ 18 ቁጥር 21 እና 22 ላይ በዛን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስም እንዲህ አለ፣ እስከ 7 ጊዜ፣ እስከ 7 ጊዜ፣ 7 እንጂ እስከ 7 ጊዜ አይደለም ይላል። እስከ ምን ጊዜ በለው? እስከ 7 ጊዜ 7 ጊዜ ይቅር በለው አለው ይላል። እችን አቶ መሐመድ ከ600 ዓመት በኋላ ክርስቶስ በወንጌል ከሰፈረ ምን አደረገው? በዚህ መልኩ አቀረበው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ፣ በአላህ እምላለሁ በቀን ከ70 ጊዜ በላይ የአላህ ምሕረትን እሻለሁ እና በጸጸት ወደ እርሱ እመለሳለሁ ይላል። ስንት ጊዜ? 70 ጊዜ። ሎክ ይሄ በሪያድ አልሳሊ 1870 ላይ ይገኛል ማለት ነው። እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስ ሲጠይቀው 70 ጊዜ 7 አለው። እቺን 70 ጊዜ ወሰዳትና ወደ ራሱ አምጥቶት በአላህ እምላለሁ በቀን ከ70 ጊዜ በላይ ያለ ምሕረትን እሻለሁ በማለት ኮፒ ፔስት አድርጎታል ማለት ነው። ሶ ተገለበጠ ስንል በምክንያት ነው እንጂ አንዲት ቃልን ወይ በመያዝ አይደለም። ሌላው ከዚህ በመቀጠልም እንመለከታለን ማለት ነው። ምን በቀጣዩን ፓርት በሶስተኛ ፓርት መሐመድ ምን እንደገለበጠ ሐዲሳት የመሐመድን ፈለግ በመከተል ከመሐመድ ሰማን ያሉት ተፍሲራት ሐዲሳት ምን አሉ፣ ስለ ምን ከመጽሐፍ ቅዱስ ገለበጡ የሚለው እንመለከታለን ማለት ነው። ባለፈው ክፍል እንደተመለከትነው መሐመድ እንደሚገለብጥ ብዙ ኦፖርቹኒቲ እንደነበረው እና ገልብጥ በተባለ እንደታዘዘ በሱራ ምዕራፍ 1094 ላይ በመጠራጠሩስ ብትሆን ጠይቅ እንደተባለ ከዚያንም ደግሞ እንደገለበጠ እርሱን የሚያግዘው ክርስቲያን እንደነበረ ክርስቲያን ለመሐመድ ይጽፍለት የነበረ ክርስቲያን እንደነበረ እና እሱ ምስክርነት እንደሰጠው እኔ ከጻፍኩለት በቀር መሐመድ ምንም አያውቅም ብሎ እንደተናገረ በባለፈው አይተናልና በዚህ ደግሞ አሁንም እንቀጥላለን ማለት ነው። ምን ገለበጠ የሚለው ማለት ነው። ይሄ እዚህ ጋር የመቶ በጎችን እንትን ታሪክ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንድ ሰው 100 በጎች ቢኖሩት ከእርሱም አንዱ ቢባዝን 99ኙን በተረራትቶ ሄዶ የባዘነውን አይፈልግም ነው የሚለውን እንዴት እንደገለበጠው በስፋት ከዚህ ጀምረን የመሐመድ ምን እንደገለበጠ እንመለከታለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ተወዳጆች፣ ዛሬ የኔ የአብይ ጾም መጀመሪያ የዘወረደ ቻሌንጅ
እንዴት ሙስሊሞች ዘወረደን በራሳቸው መጽሐፍ ላይ በሰፈረው ማስረጃ ተጠቅመው ዘወረደን እንዴት መገንዘብ ይችላሉ የሚለው ቀጣዩ ጥያቄ ዘወረደ ነው። ዘወረደ ማለት ከሰማይ ሰማያት መውረዱን በመጀመሪያ አካላዊ ቃል ሲሆን ወደ ምድር መውረዱን የምናስብበት ነው። አመጣጡስ እንደ እስልምና አስተምሮ እንዴት ነው ስንል አመጣጡ በመውረድ ወይም በመጣል ነው። የእስልምና አስተምሮ እንደሚነግሩን አመጣጡ በመውረድ ወይም በመጣል ነው። ጣዩ ወይም ላኪው አላህ ነው። ተጣዩ ደግሞ የአላህ ቃል የተባለው ከሊመቱላህ የተባለው እንደ እስልምና አስተምሮ ኢሳ ነው። በዚህ በሙሐመድ ወደ ኢትዮጵያዊው ንጉስ በላከው ደብዳቤ ላይ ምን የሚል ቃል እናገኛለን? ኢሳ ኢየሱስ አላህ ይላል አደምን በእጁ እንደፈጠረ ሁሉ ጥብቅ ብጽዕት ድንግላዊት ወደ ሆነች ማርያም የጣለው ይላል። ኢሳ ተጥሏል። የጣለው ይላል። ኢሳ ተጥሏል፣ ወደ ምድር ተጥሏል። አንድ አካል ሊጣል የሚችለው ቀድሞ የነበረ ነው። ቀድሞ ያልነበረ ነገር ወደ ምድር ሊጣል አይችልም። ይሄ የጣለው ማለት መጣል ማለት ነው። አንድ የወረደ ማለት ነው። አንድ አካል ያልነበረ ነገር ሊጣል ወይም ሊወርድ አይችልም። ይሁት የጣለው የሆነ እስትንፋሱ እናም በእስትንፋሱ ማርያም ያረገዘችው የአላህ መንፈስና ቃል መሆኑን እናዝዛለን ይላል። ስለዚህ ኢሳ ወደ ምድር የተጣለ የአላህ መንፈስና ቃል ነው ማለት ነው። ስለዚህ ከመርየም ከመወለዱ በፊት ተጥሎ ነው የመጣው። ወርዶን ወደ ምድር ወርዶ ነው የመጣው ማለት ነው። ከሰማይ ሰማያት ወረደ የምንለው ይሄንን ነው። ሙስሊሞች ኢሳ ወደ ሰማይ እንዳረገ ያምናሉ። ነገር ግን አስቀድሞ ደግሞ እንደነበረ ይሄንን ነው ማመን ያለባቸው ማለት ነው። ብዙ ሐሰተኛ የሆኑ መምህራን ኢሳ ከመርየም ብቻ እንደተፈጠረ አድርገው ያስባሉ። ነገር ግን ከመርየም ከመወለዱ አስቀድሞ እንደነበረ ይሄው ወደ ማርያም የጣለው የሆነ በማለት እንደተጣለ ላኪው አላህ ነው። ተጣዩ ደግሞ የአላህ ቃል እንደሆነ ይሄው ኢሳ የአላህ መንፈስና ቃል መሆኑን እናዘዛለው በማለት ይናገራል ማለት ነው። ይሄንን ደግሞ በዚህ በአልሚናል ወልአህል በተባለው መጽሐፍ ላይ ተፍሳሪያን ሲፈስሩት በዚህ መጽሐፍ ላይ ማለት ነው። በዚህ ጁዝ ላይ እንደምትመለከቱት በዚህ ጁዝ ላይ ምን ይላል? መጽሐፉን በደንብ ላሳያችሁ። ይሄው አልሚናል ወልአህል በዚህ መጽሐፍ ላይ ማለት ነው ምን ይላል? ይሄንን ክፍል እንግዲህ ሁላችንም እንደምናውቀው የአላህ ቃል የማይራብ የማይጠማ ነው። የማይራቡ የማይጠማው የአላህ ቃል ቀዳማው የነበረው ከአላህ የማይለየው የአላህ ቃል ይሄው በምድር ኢሳ ሆኖ ሲራብ ሲጠማ አየነው። በክርስትና ቃል ስጋ ስለሆነ ነው። የቃል አካላዊ የነበረው የእግዚአብሔር ቃል ስጋን የሰውን ስጋ ስለለበሰ ነው በለበሰው ስጋ ተራበ የተጠማው ብለን እኛ ክርስቲያኖች ቃል ስጋ ሆነ ስለሚል መጽሐፍ ቅዱሳችን በዛ እናብራራለን። ይሄ መጽሐፍ ደግሞ ይሄንን ቃል ሲያብራራው እንዴት የአላህ ቃል የሆነው ኢሳ እንዴት ወደ ምድር ወርዶ ተራበ ተጠማ የሚለውን ሲያብራራው ምን ይለናል? እንደዚህ ይለናል። ኢናል መሲሁ ተደረአ ቢልጀሰዲል ጀስማኒ ወሁወ አልከሊመቱ አልቀዲመን አልሙተጀሰድ ከመካለት ነሳራ ይለናል። ምን ማለት ነው? ኢናል መሲሁ አልመሲህ ኢሳ ከመካለት ነሳራ ክርስቲያኖች እንዳሉት አልመሲህ ኢሳ ክርስቲያኖች እንደሚሉት በመጀመሪያ ቃል የነበረ ከዚያም ደግሞ በስጋ የተገለጠ ነው ብሎ ይፈስርላል ማለት ነው። ይሄ ፈሳሪ ማለት ነው። አሁን ስለዚህ እንደ እስልምና አስተምሮ ቃል ስጋ ሆነ የሚለው ሪለው ማለት ነው። የክርስትናው ቃልን ስጋ ሆነ የሚለው ትክክል ነው ማለት ነው። ምክንያቱም ያው ከመካለት ነሳራ ክርስቲያኖች እንደሚሉት ነው ብሎ ይፈስርልናል ማለት ነው። የዚህ መጽሐፍ ፈሳሪ ማለት ነው። ይሄ ነገር እውነት ለመሆኑ ሌላው ማረጋገጫችን ምንድነው? መሐመድ ምን ብሏል? ወኢላሃና ወኢላሃኩም ዋሂድ አምላካችንም ምንድነው ብሏል? አንድ ነው ብሏል። ያው እዚህ ጋር በቁርአን በሱራ ምዕራፍ 24 ቁጥር 46 ላይ ምን ይላል? አምላካችንም የመጽሐፉ ባለቤቶችን እኛን ማለት ነው አምላካችሁም አንድ ነው በሉ ብሎ ሙስሊሞችን እንደዛ እንዲሉ አስደርጓቸዋል። የኛ ጌታ በስጋ የተገለጠ መጀመሪያ አካላዊ ቃል የነበረ ነው። መሐመድ ምን አለ? አምላካችሁም አንድ ነው በሉ ሙስሊሞችን ብሏል። ስለዚህ ሙስሊሞች ይህንን ልታምኑ ይገባል። አካላዊ የሆነው የአላህ ቃል እንደወረደና በምድር እንደተገለጠ ይህንን ልታምኑ ይገባል ነው።
እንደኛ እንደ ክርስቲያኖች ልታምኑ ይገባል ነው። የኛስ መጽሐፍ ቅዱስ ምን ይላል ስንል በዚህ በዮሐንስ ወንጌል 1 ላይ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለንና 1:14 ላይ ቃልም ስጋ ሆነ በማለት ያ አካላዊ የሆነው ቃል በስጋ እንደተገለጠ ያስረዳናል ማለት ነው። ይሄ ብቻ አይደለም። በዚህ በመጽሐፈ ቀለሜንጦስ ላይ ስንመለከት ምን ይለናል? ይህን ሁሉ ስማ ነገሬንም አድምጥ። ገጽ 27 ላይ ይህን ሁሉ ስማ ነገሬንም አድምጥ፣ ልብ ብለህም አድምጥ፣ የእግዚአብሔር ቃል ከሰማይ ወደ ምድር ይወርዳል ይላል። ስለዚህ የእግዚአብሔር ቃል ወደ ምድር እንደወረደ አስቀድሞ በክርስትና መጽሐፍ የታመነ ነው ማለት ነው። ይሄ ብቻ አይደለም። በዚህ ከ81 መጽሐፍ ቅዱስ ክፍል የሆነው ማለት ነው። በዚህ በዲድስቅልያ መጽሐፍ ላይ ምን የሚል ቃል እናገኛለን? ሰራዊቱን ሁሉ ሲመታትን ስልጣናትን ሁሉ የፈጠረው ይላል ያለ ዘር አብስ ያለ ወንድ ዘር ክብርት ከምትሆን ከድንግል ማርያም ስጋን ነሳ በማለት ያ ቃል ስጋን እንደለበሰ ይነግረን ማለት ነው። በዚህ አንቀጽ 273 ላይ ደግሞ ምን ይላል? ዳግመኛ ክርስቶስ ሰው ከመሆኑ የተነሳ ምንም ሕጸጽ እንደሌለበት እናምናለን፣ በእውነት ሰው የሆነ የእግዚአብሔር ቃል ነው እንጂ በማለት ኢየሱስ ክርስቶስ አምላካችን ንጉሳችን ኢየሱስ ክርስቶስ አስቀድሞ የእግዚአብሔር ቃል እንደሆነ ይነግረናል። ይህ ብቻ አይደለም። በዚህ በራእይ 19 ቁጥር 13 ላይ ምን ይለናል? በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይለናል። የት ሄደች እግዚአብሔር ቃል? ሙሉን አንብቡ። እንደዛ ነው የሚለው። በደም የተረጨ ልብስ ተጎናጽፏል ስሙም የእግዚአብሔር ቃል ተብሏል በማለት ኢየሱስ ክርስቶስ አስቀድሞ የእግዚአብሔር ቃል እንደሆነና ወደ ምድር እንደወረደ ይነግረናል ማለት ነው። ሰላም ተወዳጆች እንደምን ዋላችሁ? ባለፈው ኢሳ የአላህ ቃል ሆኖ ከሊመቱላህ ሆኖ ወደ ምድር እንደመጣ እንደተጣለ እንዲሁም ደግሞ የመጣበት ዓላማዎችን ለመመልከት ሞክረናል። ዛሬ እንደ እስልምና አስተምሮ የሚመጣው የኢሳ አመጣጥ እንዴት ነው? አመጣጡ እንዴት ነው? በምን ሁኔታ ነው የሚለውን እንመለከታለን። ኢሳ እንደ እስልምና አስተምሮ ሙስሊሞች ኢየሱስ ነው ብለው የሚያስቡት ኢሳ፣ እኛ ደግሞ የእስልምና መጽሐፍትን ሁለት ቦታ ከፍለን መሐመድ ከመጽሐፍ ቅዱስ የገለበጠውና መሐመድ ከመጽሐፉ ሰዎች የገለበጠው የእስልምና መጽሐፍትና መሐመድ ከራሱ አንቅቶ የገለበጠው የእስልምና መጽሐፍት ላይ በመክፈል መሐመድ ከመጽሐፍ ቅዱስ ገልብጧል ብለን ከምናስበው ውስጥ አንዱ የኢሳ አመጣጥ ኢቨን እንደ እስልምናም እንደ ክርስትና ማለት ነው እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። እንደ መሐመድ በድንገት የተፈጠረ አይደለም። መሐመድ በሐዲሱ ምን አለ? በደል ኢስላሙ ገሪበን ፈሰየኡዱ ገሪበን አለ። እስልምና በድንገት መጣ፣ በድንገትም ወደ መጣበት ይመለሳል አለ። የኢሳ አመጣጥ ፈጽሞ እንደዛ አይደለም። አስቀድሞ በነቢያት እንደተሰበከ የእስልምና መጽሐፍት ይናገራሉ። ኢሳ አመጣጡ የተፈረደ ነው። በዚህ የኢሳ አመጣጥ የተፈረደ እንደሆነ ይነግረናል። እንደዚህ ይለናል አላት፣ ነገሩ እንደዚህ ነው፣ ጌታሽ እርሱ በእኔ ላይ ገዢ ነው፣ ለሰዎችም ታምር ከኛም ችሎታ እናደርገው የተፈረደም ነገር ነው አላት። ኢሳ ይወለድ ዘንድ የተፈረደ ነገር ነው አላት። አንድ ነገር የተፈረደ ነው ከተባለ መቼ ነው የተፈረደው? ምን ተፈጥሮ ነው የተፈረደበት ምክንያት? ኢሳ ይወለድ ዘንድ የተፈረደው ምን ተፈጥሮ ነው? መቼ ነውስ የተፈረደው? አላህ አስቀድሞ ይህንን ነገር አስቧል ማለት ነው። ይህ ምን ነው የሚያሳየን? አስቀድሞ ኢሳ በነቢያት አስቀድሞ የተነገረለትና የተፈረደ እንደሆነ ይነግረናል ማለት ነው። ይህንን ስናስብ ይህንን የቁርአን ክፍል ስናያ ምንድን ነው ትዝ የሚለን? በገላትያ ምዕራፍ 4 ቁጥር 5 ላይ የተወሰነው ጊዜ በደረሰ ጊዜ ከሴት የተወለደውን አንድያውን ልጁን ላክ የሚለው ትዝ ይለናል። ተመልከቱ። ይህንን ክፍል በደንብ ስንመለከተው ሱራ 19:21 ላይ ማለት ነው ነገሩ እንደዚህ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ታምር ከኛም ችሮታ ልናደርገው የተፈረደ ነገር ነው ይላል። እዚህ ጋር ለሰዎችም ታምር ይላል እንጂ ለእስራኤል ብቻ ታምር ልናደርገው አይልም። ለሰዎች አለ። ሰዎች ማለት ሙስሊሙም ክርስቲያኑም አማኙም ከሃዲውም ማለት ነው። ስለዚህ የመጣው ኢሳ የተወለደው ለዓለም ነው። ለዓለም የመጣ ነው እንጂ ሙስሊሞች እንደሚያስሙት
እስራኤል ህዝብ ብቻ አይደለም። እንግሊዘኛው የሚለው ፎር ማንካይንድ። ስለዚህ የተፈረደ ከሆነ መቼ ነው አስቀድሞ የተፈረደው? መቼ ነው የተፈረደው የሚለውን ጥያቄ ፈጽሞ እስልምና ሊመልስልን አይችልም። ነገር ግን ሙሉ የሆነችው ቤተ ክርስቲያን ይህን ለዚህ ጥያቄ መልስ ትሰጣለች። ዳንኤል አስቀድሞ ስለ ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ መወለድ አስቀድሞ እንደሚወለድ አስቀድሞ ተናግሯል። ኢሳይያስን በትንቢቱ ተናግሯል። ዳንኤል በመጽሐፍ ቅዱስ ስለ ጌታ ምን አለ ስንል ሁላችን ደስ እያለን የምንዘምራት አንዲት መዝሙር አለች። መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ ወምኩናኑኒ ለትውልደ ትውልድ። በሌሊት ራእይ አየው፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ። ወደፊቱም አቀረቡት፣ ወገኖቹና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ተመልከቱ፣ ግዛቱ የማያልፍ የዘላለም ግዛት የሚገዛ መንግስቱም ፈጽሞ የማይጠፋ ወገኖቹና አሕዛብ እስራኤልና አሕዛብ በልዩ ልዩ ቋንቋ የሚያመሰግኑት በተለያየ ቋንቋ የሚያመሰግኑት ከሰማይ ደመና ጋር መጣ ብሎ አስቀድሞ እንደሚመጣ ትንቢት ዳንኤል ተናገረ። ይህ ትንቢት ቀጥታ ስለ ኢየሱስ ክርስቶስ እንደተነገረ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሲያበስራት በዚህ በሉቃስ 1:33 ላይ ምን አላት? በያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱ መጨረሻ ፍጻሜ የለውም አላት። ይህ የሚመጣው ዳንኤልስ ምን ብሎ ነገረን? ግዛቱ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው አለን። ዳንኤል አስቀድሞ ክርስቶስ ከመወለዱ ከ400-500 ዓመት በፊት ሆኖ ቅዱስ ገብርኤል ደግሞ እመቤታችንን ሲያበስራት ለመንግስቱ መጨረሻ የለውም ፍጻሜ የለውም ብሎ አበሰራት። እንዲሁም አይሁዶች ጌታችንን ይዘውት አንተ የብሩክ ልጅ ክርስቶስ አንተ ነህን ሲሉት ጌታችን ምን ብሎ መለሰላቸው? ጌታችን ቀጥታ በዳንኤል ትንቢት ላይ የሰፈረው እርሱ እንደሆነ ማርቆስ 16:62 ላይ ማለት ነው። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታዩታላችሁ በማለት አረጋግጥ። ዳንኤል አስቀድሞ በትንቢት ሆኖ ከሰማይ ደመና ጋር መጣ አለ። ክርስቶስ ምን አለ? የእሱ ትንቢት እንደሆነ ሲያረጋግጥልን አንተ ነህ እንዴ መሲሁ ተብሎ ሲጠይቅ በሰማይ ደመና ሲመጣ ታዩታላችሁ በማለት በዳንኤል ትንቢት የተተነበየለት እሱ ራሱ መሆኑን ተናግሯል ማለት ነው። ተመልከቱ፣ እስልምና የዳንኤል መጽሐፍ የለውም። ነገር ግን በዳንኤል መጽሐፍ ላይ እንደሰፈረ የእስልምና መጽሐፍት ኢሳስ በዳንኤል መጽሐፍ ላይ ትንቢት እንደተነገረለት አስቀድመው የእስልምና መጽሐፍት ይናገራሉ። በጣም ደብሮኛል። በዚህ በአተበሪ ገጽ 116 ላይ እንደሚል ቃል እናገኛለን። The night a group set out to go to Christ, urged by the rise of unknown star. ስለ ሰባ ሰገል እያወራ ነው። ስለ የማይታወቅ ኮከብ ተመርተው ወደ ክርስቶስ መጡ ነው የሚለው። They had been discussing that the rise of that star was one of the sign of the birth of the child as indicated in the book of Daniel ይላል። እናም ተሰብስበው ወደ ክርስቶስ ወደ ተወለደበት ቦታ ሲመጡ ያ የኮከቡ ምልክት በዳንኤል ትንቢት የተነገረለት ኢየሱስ መምጫው ነው ብለው ይነጋገሩ ነበረ በማለት የእስልምና መጽሐፍ በዳንኤል መጽሐፍ ላይ ስለ ክርስቶስ መምጣት እንደተነገረ ይነግሩናል ማለት ነው። ዳንኤል ስለ ክርስቶስ አስቀድሞ ትንቢት እንደተናገረ፣ ስለ ኢሳ አስቀድሞ ትንቢት እንደተናገረ የእስልምና መጽሐፍት ቢናገሩም ነገር ግን የዳንኤል መጽሐፍ አለመያዛቸው እስልምና ውስጥ የሆነ ቀዳዳ እንዳለ እንረዳለን። ሌላው የእስልምና መጽሐፍት የሚነግሩን ኢሳ አስቀድሞ በኢሳይያስ መጽሐፍ ላይ እንደተተነበየ ነው። በዚህ በአተበሪ ገጽ 125 ላይ ስንመለከት እንዲህ ይላል። ስለ ሄሮድስ መሞትና ኢየሱስና እናቱ ወደ ግብጽ መመለሳቸው ወደ ኢየሩሳሌም መመለሳቸውን ከግብጽ ሲናገር እንዲህ ይለናል። ጆሴፍ took the child to Nazareth in Palestine to fulfill the word of Isaiah the prophet.
አይ ኮልድ ዩ አውት ኦፍ ኢጅፕት ከግብፅ ጠራውክ የሚለው ትንቢት ይፈጸም ዘንድ ኢሳያስ ላይ የሰፈረው ከግብፅ ጠራው የሚለው ትንቢት ይፈጸም ዘንድ ዮሴፍ ሕፃኑን ይዞ ወደ ናዝሬት ሄደ የሚል ቃል እናገኛለን ማለት ነው። ነገር ግን ሙስሊሞች የኢሳያስ መጽሐፍ በእጃቸው የለም። በኢሳያስ ኢየሱስ ክርስቶስ ተተንብዮአል ይላሉ። ነገር ግን የኢሳያስ መጽሐፍ በእጃቸው የለም። ታዲያ ስንዱ እመቤት የሆነችው ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ሆኖ በኢሳያስ 19 ላይ ምን እንዳለ ትናገራለች። እነሆ እግዚአብሔር በዚህ በኢሳያስ 19 ላይ እንደሚል ቃል እናገኛለን። በዚህ በኢሳያስ 19 ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይርዳሉ ብሎ ተናግሯል ማለት ነው። ጣዖታትን እንደሚያስወግድ ኢሳያስ ተናግሯል ማለት ነው። ሌላው በትንቢተ ሆሴዕ 11 ላይ ነው። ይሄ ደብል ፕሮፌሲ ሆኖ ልጄን ከግብፅ ጠራሁት በማለት ከግብፅ እግዚአብሔር አብ ልጁን ከግብፅ እንደጠራው ይናገራል ማለት ነው። ትንቢተ ሆሴዕ ላይ ማለት ነው። እና አስቀድሞ በኢሳያስ ትንቢት ላይ እንደተናገረ የእስልምና መጽሐፍት ይናገራሉ። ነገር ግን የኢሳያስ መጽሐፍ የላቸውም። ታዲያ ሌላስ ኢሳያስ ስለ ኢየሱስ ክርስቶስ ምን አለ ስንል በዚህ በኢሳያስ 7:14 ላይ ምን ይለናል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት ተናግሯል። ኢሳያስ ማለት ክርስቶስ ሳይወለድ ከ600 ዓመት በፊት የነበረ ነው። ሙስሊሞች ኢየሱስ ነው ብለው የሚያስቡት ኢሳ ለምንስ ኢሳ ወደ ምድር ወረደ፣ በምን ምክንያት መጣ የሚለውን እንመለከታለን ማለት። እዚህ ጋር በሱራ ምዕራፍ 5 ቁጥር 46 ላይ አመጣጡ ነቢያትና ተውራትን ሊያረጋግጥ እንደመጣ ይነግረናል። በዚህ ሱራ 5:47 ላይ በፈለጎቻቸውም በነቢያቶች ፈለግ ላይ የመርየምን ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተል፣ ኢንጂልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውንም ተውራትንም የሚያረጋግጥ ለጥንቁቆች መሪና አጋላጭ ሲሆን ሰጠ ነው ይላል። ስለዚህ ኢሳ ኢንጂል የተሰጠውና በስተፊቱ ያለችውን ተውራትን ሊያረጋግጥ እንደመጣ የእስልምና መጽሐፍት ይናገራል። ተውራት በእጃችሁ ሙስሊሞች ሆይ አለ እንዴ ነው ጥያቄው። ኢሳ ተውራትን ሊያረጋግጥ መጥቷል። አሁን ዛሬ የኢሳ መጽሐፍ ወይ ደግሞ የቶራ መጽሐፍ የአምስቱ የሙሴ መጽሐፍ በእጃችሁ አለ እንዴ ነው ጥያቄው። የለም። እስልምና በራሱ ሙሉ እንዳልሆነና የሆነች ቀዳዳ እንዳለበት ከዚሁ ትረዳላችሁ። ኢሳ አመጣጡ በብሉይ ኪዳን የተተነበዩለት ትንቢቶች አሉ። እንደሚወለድ በቤተልሔም እንደሚወለድ ናሁ ሰማይናሁ በኤፍራታ ወማደሮ ለአምላክ ያዕቆብ በኤፍራታ እንደሚወለድ እንዲሁም ደግሞ በምድር ላይ ተአምራትን እንደሚያደርግ ታላላቅ ተአምራትን እንደሚያደርግ ከዚያ በኋላ እንደሚሰቀል መዝሙር ላይ እንደሰፈረው ማለት ነው። ከዚያም እንደሚሞት ከሞት እንደሚነሳ አስቀድሞ በትንቢት የተነገረ አለ። በተውራና በነቢያት የተነገረ አለ። ያንን ሊያረጋግጥ ነው የመጣው አመጣጡ ማለት ነው። ይህንን ሲናገር ቁርአኑ ምን ይላል? የመርየም ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተለ፣ ኢንጂልንም በውስጡ ቀጥታና ብርሃን ያለበት ሲሆን በስተፊቱ ያለችውን ተውራትን የሚያረጋግጥ ነው በማለት ወንጌል ብሉይ ኪዳንን ሊያረጋግጥ እንደመጣ፣ ብሉይ ኪዳን ተስፋ እንደሆነ ወንጌል ደግሞ የተስፋው ፍጻሜ እንደሆነ ይነግረናል ማለት ነው። ኢሳ የመጀመሪያ የመጣበት ምክንያት ነቢያትንና ተውራትን ሊያረጋግጥ እንደሆነ ነው። ሁለተኛ ኢሳ የመጣው የማታልፈውን ወንጌል ለክርስቲያኖች ለኛ ሊሰጠን ነው የመጣው። በዚህ በሱራ ምዕራፍ 5 ቁጥር 68 ላይ እንደዚህ ይላል፣ say all people of the book you have no ground to stand upon unless you stand fast by the Torah gospel and all the revelation that has come to you from your Lord ይለናል። የመጽሐፉ ሰዎች ያለን የመጽሐፉ ሰዎች የሚባሉት በእስልምና ክርስቲያኖችና አይሁዶችን ብቻ ነው። የመጽሐፉ ሰዎች እናንተ you have no ground to stand እናንተ በቶራ አምስቱ መጽሐፍ ላይ እና ጎስፐል በወንጌል ላይ እና በነቢያት መጽሐፎች ላይ በነቢያት ላይ ካልቆማችሁ ሌላ የምትቆምበት ግራውንድ መሰረት የላችሁም ይለናል። ስለዚህ እኛ ግዴታ በወንጌል ማመን እንዳለብን ቶራን የአምስቱን የህግ የሙሴ ህግ በሱ ላይ መቆም እንዳለብን በወንጌል ላይ መቆም እንዳለብን እርሱ ላይ ካልቆምን ግን ቀላጮች እንደሆን ይናገራል። ስለዚህ የማታልፈውን ወንጌል ለኛ ለክርስቲያኖች ሊሰጠን እዚህ ጋር ያለው ኦ ፒፕል የመጽሐፉ ሰዎች ነው ያለው እንጂ ሙስሊሞቹ ያላለም። ለእናንተ አይደለም፣ ለሙስሊሞች አይደለም ወንጌል የመጣው
ለኛ ለክርስቲያኖች ነው። ይሄው እናንተ የመጽሐፉ ሰዎች ሆይ በዚህ ላይ በወንጌል ላይ ካልቆማችሁ ሌላ በምንም ላይ አትቆሙም፣ መሰረት የላችሁም ይለናል። ወንጌልን ደግሞ ለማን ለኢሳ እንደተሰጠው ይናገራል። ስለዚህ ወንጌልን ክርስቶስ የምስራችን ሊያስተምር እንደመጣ የምስራች ሊነግረን እንደመጣ ደግሞ መጽሐፍ ቅዱስ ይናገራል። ስለዚህ ኢሳ የእስልምናው ኢሳ የመጣበት ሁለተኛው ዓላማ የማታልፈውን ወንጌል ለኛ ሊሰጠን ነው ማለት ነው። ለኛ ለክርስቲያኖች ሊሰጠን ነው። ሶስተኛ ኢሳ የመጣበት ዓላማ ከሰይጣን ቁራኝነት ሊያድነን ነው፣ እንደ እስልምና አስተምሮ ማለት ነው። ጌታችን መድኃኒታችን ኢሳ ከመወለዱ በፊት ሰይጣን የዚህን ዓለም ሰዎች ሁሉ እየተቆራኘ ይህንን ዓለም ይገዛ እንደነበረና ነገር ግን በኢሳንና መርየምን እንዳላገኘ እስልምና መጻሕፍት ይነግሩናል። በዚህ በሳሂህ ቡኻሪ ላይ ምን የሚል እናነባለን? ከአደም ዘር የተወለደ ሁሉ ይላል በተወለደ ጊዜ ሰይጣን ነካው። ስለዚህም እየጮኸ ከመንካት ይላል ከመርየምና ከልጇ በስተቀር ይላል ከመርየምና ከልጇ በስተቀር ሰይጣን ነካቸው። ሁሉንም የሰው ልጅ ሰይጣን ነካቸው ይላል። በሌላ ደግሞ አተበሪ ላይ ሰይጣን ኢሳ እንዳካሰረኝ ሌላ የትኛውም አካል አክስሮኝ አያውቅም ብሎ የተናገረበት አተበሪ መጽሐፍ ላይ እናየዋለን ወደፊት። ኢሳ የመጣበት አንዱ ሰይጣንን ሊቃወምልን ከሰይጣን ቁራኝነት ሊያድነን ነው። ይህንን ቀጥታ በመጽሐፍ ቅዱስ ጋር ማገናኘት ይቻላል። በዚህ በአንደኛ ዮሐንስ 3:8 ላይ ምን ይላል? ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ከመርየምና ከልጇ በስተቀር ሰይጣን ነካቸው። እዚህ ጋር አንድ ችግር እንዳለ፣ አንድ ፕሮብሌም እንዳለ ሁላችንም እንረዳለን ማለት ነው። የሰው ልጅ በሰይጣን ከኢሳ በፊት የነበሩት ሁሉ እየረገጠ ሰይጣን የሚገዛቸው ከሆነ የሆነ ችግር አለ ማለት ነው። መፍትሄ የሚያስፈልገው ችግር አለ ማለት ነው። ስለዚህ የሰው ልጅ የሰይጣን ባሪያ ሆኖ ሰይጣን ስንወለድ በሰው እየተቆራኘ ኃጢአት የሚያሰራን ከነበረ ይህንን የሚቀድልን ከእግረ አጋንንት መቀጥቀጥ የሚያድነን ለሞተው ባህሪያችን ኃጢአት ላደቀቀው ሰውነታችን በአደም በኩል ከሞትን ከውድቀታችን የሚያነሳን ከስብራታችን የሚጠግነን መከራውን የሚያቃልልልን ቀንበሩን ከላያችን የሚያነሳልን ከጭወት የሚያድነን የአደም ዘር ስጋው በመቃብር ነፍሱ በሲኦል ውስጥ ተሰብስቦ ከዚያ በአደም በኩል ከመጣው እርግማን የሚያድነን የሞትን መውጊያ የሚነጥቅልን አቅፎ የያዛቸው ሙታን የሚያስለቅቅልን ለዘመናት በጭካኔ ያለ ርኅራኄ ሲነክሰንና ሲገዛን የነበረውን ሰይጣን የሚያስወግድልን ጀነትን የሚከፍትልን የመቃብር ግብርን ቀይሮ ስንሞት የእርሱን መምጣት ተስፋ እያደረግን ጎናችንን የምናሳርፍበት ቅዱሳንን የሚያስተናግድ የማረፊያ ልዩ ስፍራ የሚያደርግልን ወደዚያ የሚቀይርልን የሞትን ግብር ቀይሮ ለሲኦል ተላልፈን ከምንሰጥበት ቀይሮልን በዲያብሎስ እየተነከስን ለእርሱ አመቻች የምንመቻችበት መሆኑ አብቅቶ ወደ ፈጣሪ መቅረቢያ ወደ ጀነት መግቢያ የሚቀይርልን በእኛ ላይ የደረሰብን እርግማን የሚያነሳልን ታሪካችንን የሚቀይርልን አደምና ዘሮቹን ነፃ ከሰይጣን ንክሻ የሚያወጣልን ለዘመናት ያስጨነቀንን ሰይጣን የሚያስጨንቅልን ርስታችንን የሚያስመልስልን መሲህ ያስፈልገናል ማለት ነው። መፍትሄ ያስፈልገናል ማለት ነው። ስለዚህ ኢሳ የመጣበት ሶስተኛው ምክንያት ከሰይጣን ቁራኝነት እኛን ሊያድነን ነው እንደ እስልምና አስተምሮ ማለት ነው። አራተኛ ኢሳ ሲመጣ እስከ ዘላለም ድረስ ሊጠብቀን ነው። እኛ የተከተለውን የሱን ተከታታዮች እስከ ዓለም ፍጻሜ እስከ የውመል ቂያማ ድረስ የበላይ ሊያደርገንና ሊጠብቀን እንደሆነ በዚህ በሱራ ምዕራፍ 3:55 ላይ ይናገራል። ምን ይለናል? አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅ ወደ ዓለምም አንሺ ነኝ፣ ከዚያም ከካዱ ሰዎች አጥሪ ነኝ፣ እነዚያንም የተከተሉህን እስከ ትንሣኤ ድረስ ከነዚያ ከካዱት በላይ አራጊ ነኝ ይላል። እነዚያ የተከተሉህን ይላል። የኢሳ ተከታዮች እኛ ክርስቲያኖች ነን። ሂስቶሪካል ኤቪደንስ ነው፣ የታሪክ ማስረጃ እንደሚነግረን ማለት ነው። ኢቭን ቁርአኑ ቅድም እንደተመለከት ነው ወንጌል ለኛ እንደተሰጠ እኛን ክርስቲያኖች እናንተ በወንጌል ላይ ካልቆማችሁ በምንም ላይ አይደላችሁም ብሎ እኛ የኢሳ ተከታዮች መሆኑን ነግሩናል። እነዚያ የተከተሉን ይላል እስከ ትንሣኤ ቀን ድረስ ከነዚያ ከካሩት በላይ አራጊ ነን እስከምን ድረስ? እስከ ትንሣኤ ቀን ድረስ። ስለዚህ
ኢሳ የመጣበት ሌላው ዓላማ እኛ የእርሱ ተከታዮች እስከ ዓለም ፍጻሜ ድረስ ሊጠብቀንና የበላይ ሊያደርገን ነው ማለት ነው የመጣው። እዚህ ጋር ሱራ ምዕራፍ 3:55 የኢሳ ተከታዮች የተባሉት ክርስቲያኖች አይደላችሁም ለምትሉ ይኸው ተፍሲራቱን ተመልከቱ። ተፍሲር ኢብን ከሲር እንደሚነግረን እኛ ክርስቲያን እንደሆን ይኸው ክርስቲያን had upper hand and dominated the Jews በማለት እኛ ክርስቲያኖች እንደሆን በሱራ ምዕራፍ 3:55 ላይ የተገለጸ ነው። ለኛ ለክርስቲያኖች እንደሆነ ይናገራል ማለት ነው። ሰላም ተወዳጆች እንደምን ዋላችሁ? ዛሬ እግዚአብሔር ከፈቀደ የምንመለከተው ስለ ኢሳ ሙስሊሞች ኢየሱስ ነው ብለው የሚያስቡት ኢሳ ለምን እንደመጣ አምስተኛና ስድስተኛ ምክንያትን እንጨምራለን። በዚህ በአተበሪ ቮሊዩም 4 አራተኛ ገጽ 121 ላይ ኢሳ ሲመጣ ጣዖታትን ሊያስወግድ ሊያፈርስ እንደሚመጣ ወይ እንደመጣ ይነግረናል። እዚህ ጋር ምን ይለናል? when Jesus was born every idols upon the earth fell on its face ይለናል። ልክ ኢየሱስ ክርስቶስ ሲወለድ ኢሳ ማለት ነው ሙስሊሞች ኢሳ ነው ብለው የሚያስቡት፣ እኛ ደግሞ ከመጽሐፍ ቅዱስ ሙስሊሞች ገልብጠዋል ብለን የምናስበው ማለት እና ይህ ኢሳ ሙስሊሞች ኢየሱስ ነው ብለው የሚያስቡት ኢሳ ጣዖታትን ሊያስወግድልን እንደመጣ ይናገራል በዚህ አተባሪ ላይ ማለት ነው። when Jesus was born every idol upon the earth fell on its face ልክ ኢየሱስ ክርስቶስ ሲወለድ ኢሳ ሲወለድ እያንዳንዱ ጣዖታት ወደ በምድር ላይ ወደቁ ይለናል እና ኢሳ ጣዖታትን ሊያስወግድ ሊንድልን እንደመጣ ይነግረናል ማለት ነው። በዚህ በአተበሪ ላይ ኢሳ የመጣበት ዓላማ ጣዖትን እንዲንድ ነው የሚለውን ስንሰማ እንደ ክርስትና ምን እናስታውሳለን? መሐመድ ኬት ኮፒ እንዳደረገው ልንረዳ እንችላለን። በዚህ በኢሳይያስ 19 ላይ ምን የሚል ቃል እናገኛለን? እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል፣ የግብጽም ጣዖታት በፊቱ ይርዳሉ ይላል። ኢየሱስ ክርስቶስ ወደ ግብጽ ሲመጣ የግብጽ ጣዖታት በፊቱ እንደሚርዱ አስቀድሞ ኢሳይያስ ክርስቶስ ከመወለዱ ከ600 ዓመት በፊት ሆኖ ትንቢት እንደተናግሮለታል በእኛ በክርስትና ማለት ነው። መሐመድ ከዚህ ነው ይህንን ኮፒ አድርጎ ኢሳ ሲመጣ ጣዖታት ሁሉ እንደሚወርቁ የተናገረው። ሌላው ኢሳ የመጣበት ምክንያት ሰይጣንን ወደ ውድቀት እና ኪሳራ ሊያደርስበት እንደሆነ የእስልምና መጻሕፍት ይናገራሉ። በዚሁ አተበሪ ላይ ገጽ 116 ላይ እንደሚል ቃል እናገኛለን። ሰይጣን እንደዚህ ይላል I am more apt to mislead the newborn than he is to find right guidance. No prophet was ever more calamitous to me and to you than this one. ሰይጣን ነው ምን ይላቸዋል ለሰይጣኖቹ? የትኛውም አካልና የትኛውም ነቢይ እንደዚህ እንደ ኢሳ ውድቀት ያመጣብኝ ፈጽሞ የለም ብሎ ሰይጣን ሲናገር እንሰማዋለን ማለት ነው። ውድቀትን ሰይጣን ላይ ውድቀትን ሊያመጣ እንደመጣ የእስልምና መጻሕፍት ይናገራሉ። ሰላም ተወዳጆች፣ ስንቶቻችን ለእስልምናው ኢሳ እንደተሰገደለት የእስልምና መጻሕፍት እንደሚናገሩ ስንቶቻችን እናውቃለን? በዚህ በሰሂህ ቡኻሪ ቮሊዩም 4 ገጽ 114 ላይ ቅጽ 4 ገጽ 114 ላይ ኤልሳቤጥ ወደ መርየም እንደመጣችና እንዲሁም ደግሞ ኤልሳቤጥ ወደ መርየም ስትመጣ መርየም ወደ ዮሐንስ እናት ስትመጣ የዮሐንስ እናት ውስጥ ያለው ማህፀን ዮሐንስ ለጌታ እንደሰገደ የእስልምና መጻሕፍት ይነግረናል። when the two met ይላል ሁለቱ በተገናኙ ጊዜ ማርያምና ኤልሳቤጥ ማለት ነው። when the two met the Baptist mother felt that her child was bowing within her in recognition of Jesus ይላል። ልክ ሁለቱ ሲገናኙ የዮሐንስ እናት በማህፀኗ ውስጥ ያለው ለኢየሱስ ክርስቶስ እየሰገደ እንደሆነ ተሰማት ይለናል ማለት ነው። ስለዚህ ሙስሊሞች ኢየሱስ ነው ብላችሁ የምታስቡት ኢሳ ማን ነው ብሎ መጠየቅ አሁን እዚህ ጋር ነው ማለት ነው። በልጅነቱ ያለ በህፃንነቱ ስግደትን የተቀበለ ማን ነው ልንል ይገባናል ማለት ነው። የአወላለዱ ታምርነት ይህ ብቻ አይደለም። በዚህም በሱራ ምዕራፍ 3 ቁጥር 33 ላይ ማለት ነው አስቀድሞ መርየምን እንደመረጣት ቁርአን ይናገራል። በሱራ ምዕራፍ 3:33 ላይ አላህ አደምን፣ ኑህን፣ የኢብራሂምን ቤተሰብ ቀጥሎ ኢምራን የሚሉት ሙስሊሞች ኢያቄምን ነው የማርያምን እናት ነው ኢምራን ብለው የሚያስቡት ማለት ነውና የኢምራንን ቤተሰብ በዓለማት ላይ መረጠ ይለንና ቁርአን ሱራ ምዕራፍ 3:42 ላይ ደግሞ
መላእክት ያሉትን አስታውስ። መርየም ሆይ አላህ በእርግጥ መረጠሽ። ከኢምራን ቤተሰብ ደግሞ ኢምራን ማለት ያቄም ማለት ነው። ከያቄም ደግሞ መርየም እንደተመረጠች ይነግረናል ማለት ነው። ምን ይላል? መርየም ሆይ አላህ በእርግጥ መረጠሽ አነጻሽም፣ በዓለማት ሴቶች ላይ መረጠሽ። ከዓለማት ሴቶች ሁሉ የመረጣት ናት መርየም ማለት ነው። ሀይ ከዓለማት ሴቶች ይሄን ኦፍ ኮርስ ተአምር ነው። ግን ተአምሩ ምንን ነው የሚያሳየው ነው? ከዓለማት ሴቶች ሁሉ መርየምን ሲመርጥ ተአምሩ ምንን ነው የሚያሳየው የሚለውን ማንሳት ያስፈልጋል። እና ሌላው የፍጽምትነት ፐርፌክሽን ደረጃ እንዳደረሳት ቁርአን ይናገራል። አላህ ሜሴንጀር ሰይድ መኒ አሞንገስት ሜን አቴንድ ፐርፌክሽን በት አሞንገስት ውመን ነን አቴንድ ዘ ፐርፌክሽን ኤክሰፕት ሜሪ። ከመርየም ውጪ ከሴቶች ከመርየም ውጪ ፐርፌክት የሆኑ ፐርፌክሽን ደረጃ ላይ የደረሱ ማንም የለም። ከማን ውጪ ይላል? ከመርየም ውጪ ይላል። እና መርየምን የፍጽምትነት ደረጃ ፐርፌክሽን ደረጃ እንዳደረሳት እንመለከታለን ማለት ነው። ሌላው አወላለዱ በድንግልና እንደሆነ በተአምር እንደተወለደ እዚህ ጋር በቁርአን በሱራ ምዕራፍ 19:20 ላይ ምን ይላል? እርሷም ማንም አልነካኝም አመንዝራም አይደለሁም እንዴት ልጅ ይሆነኛል ብላ በጠየቀች ጊዜ 21 ላይ ምን እናገኛለን? ይህ የተፈረደ ነገር ነው። አላህም እንደዚህ ነው ጌታሽ እርሱ በእኔ ላይ ገር ነው ለሰዎች ታምር ከኛም ችሮታ እናደርገው ይህም የተፈረደ ነገር ነው በማለት መልሷል ማለት ነው። እና ወንድ ሳይነካት ያለ ወንድ ዘር እንደተወለደችው በተአምር እንደተወለደ ይነግረናል ማለት ነው። በእስልምና ለምንድነው ኢሳ ላይ አሁን ፎከስ አድርገን የምንሰራበት ዋናው አላማው ምንድነው? አንደኛ አላህ የሚባለውን አካል አናቅም። ከመሐመድ በፊት የነበረን አላህ የሚባል አካል ለመኖሩ ምንም ሂስቶሪካል የታሪክ ማስረጃ የአርኪኦሎጂካል ኤቪደንስ የለም። አላህ የሚባልን አካል አናውቀውም። በክርስትናም በአይሁድም አላህ የሚባል አካል ከሰባተኛ በመሐመድ ምናብ ውስጥ የተፈጠረ ስለሆነ አላህን ተው ነው። ሲቀጥል መሐመድ የሚባለው በቁርአን ላይ የሰፈረው 4 ጊዜ ብቻ ነው። የት እንደተወለደ አወላለዱ ምን እንደሚመስል እንዴት እንዳደገ ምንም የሚገልጽልን የቁርአን ክፍል የለም። ኢቭን ስሙ የሰፈረው 4 ጊዜ ነው። አብዛኛውን የቁርአኑን ክፍል የተቆጣጠረው የኢየሱስ ክርስቶስ ታሪክ ነው። ሶ የመዳናችሁ መጀመሪያና መጨረሻ ወደ እውነት የምቀርቡበት በዚህ ኢሳ ተነስታችሁ ነው ትክክለኛውን ኢየሱስ ክርስቶስን አምላካችን ንጉሳችን ኢየሱስ ክርስቶስን የምታገኙትና ለዚያ ነው ኢሳን የምናነሳው ማለት ነው። እና አወላለዱ በተአምር እንደሆነ የተፈረደም አስቀድሞ የተፈረደ እንደሆነ የተወሰነ እንደሆነ ማለትም በነቢያት አስቀድሞ ስለተነገረ ያ የተነገረው መፈጸም ስላለበት ያው የተፈረደም ስለሆነ ነው በማለት ይነግረናል ማለት ነው። ሌላው የአወላለዱን ታምርነት የምንረዳው በተወለደ ጊዜ 70 ሰገል ወርቅ፣ ዕጣን፣ ከርቤ እንዳመጡለት የእስልምና መጻሕፍት ይናገራሉ። በዚህ በአተበሪ ቅጽ 4 ገጽ 116 ላይ ምን ይላል? ዕጣን፣ ወርቅና ከርቤ እንደመጣለት ይናገራል ማለት ነው። ምን ይለናል? the night group set out to go to Christ የተወሰኑ ቡድኖች ወደ ኢሳ እንደመጡ ቀጥሎ ደግሞ they set out on the road to reach the newborn የተወለደውንም እንትን ለመድረስ እሱ ጋር ለመምጣት ወጡ and carried gold and frankincense and myrrh ይላል። ወርቅ፣ ዕጣንና ከርቤ ይዘውለት መጡ ይለናል። እና ይሄን ደግሞ ቀጥታ ማቴዎስ ወንጌል ምዕራፍ 2 ላይ የምናገኘው ነውና ከማቴዎስ ወንጌል ምዕራፍ 2 እንደተገለበጠ ኮፒ እንደተደረገ እስልምናን መጻሕፍት በሁለት እንደሚከፈሉ አንደኛው መሐመድ ከመጻፉ ሰዎች ከክርስቲያኖችና ከአይሁዶች የገለበጠውና መሐመድ ከራሱ አንቅቶ የተናገረው እንደሆነ ስለነ አይሻ ስለነ ከወገብ በታች ስላሉት ነገሮች አይሻን በ6 ዓመቱ ስለማግባቱ ስለ ዘይነብ ጋር እነሱ መሐመድ ከራሱ አንቅቶ ቁርአን ላይ ያሰፈረው ሲሆን አንዳንዶቹ ደግሞ መሐመድ ከመጽሐፍ ቅዱስ ገልብጫለሁ ባለው መሰረት የገለበጠው እንደሆነና እንደዚህ አይነቶችም ታሪክ ከመሐመድ ከመጽሐፍ ቅዱስ እንደገለበጠው እንረዳለን። ምክንያቱም ይሄ ከመጽሐፉ ከ600 ዓመት በፊት በማቴዎስ ወንጌል ምዕራፍ 2 ላይ የሰፈረ ነው። ዕጣን፣ ወርቅ፣ ከርቤ 70 ሰገል በማታ ይዘው ኮከብ አይተው ተመርተው ኮከብን ይዘው እንደመጡ ማቴዎስ ወንጌል ምዕራፍ 2 ይነግረናል። እና እስልምና ገልባጭ እንደሆነ የምንረዳበት ነው። በዚህ በሳሂህ ቡኻሪ ላይ ምን ይለናል? አነብዩ ሰለላሁ ዐለይሂ ወሰለም ይሁቡ ማፈቀተ አሊል ኪታቢ ፊማ ለም ዩመር ፊሂ ባልታዘዘ ሰዓት ካላህ ትእዛዝ ባልመጣለት ሰዓት መሐመድ ከመጽሐፉ ቅዱስ ይገለብጥ ነበረ ይለናል። እና ይሄ ስለ ገልባጭ ስለሆነ ከዛ
ሰላም ተወዳጆች፣ ስንቶቻችን ለእስልምናው ኢሳ እንደተሰገደለት የእስልምና መጻሕፍት እንደሚናገሩ ስንቶቻችን እናውቃለን? በዚህ በሰሂህ ቡኻሪ ቮሊዩም 4 ገጽ 114 ላይ ቅጽ 4 ገጽ 114 ላይ ኤልሳቤጥ ወደ መርየም እንደመጣችና እንዲሁም ደግሞ ኤልሳቤጥ ወደ መርየም ስትመጣ መርየም ወደ ዮሐንስ እናት ስትመጣ የዮሐንስ እናት ውስጥ ያለው ማህፀን ዮሐንስ ለጌታ እንደሰገደ የእስልምና መጻሕፍት ይነግረናል። when the two met ይላል። ሁለቱ በተገናኙ ጊዜ ማርያም እና ኤልሳቤጥ ማለት ነው። when the two met the Baptist mother felt that her child was bowing within her in recognition of Jesus ይላል። ልክ ሁለቱ ሲገናኙ የዮሐንስ እናት በማህፀኗ ውስጥ ያለው ለኢየሱስ ክርስቶስ እየሰገደ እንደሆነ ተሰማት ይለናል ማለት ነው። ስለዚህ ሙስሊሞች ኢየሱስ ነው ብላችሁ የምታስቡት ኢሳ ማን ነው ብሎ መጠየቅ አሁን እዚህ ጋር ነው ማለት ነው። በልጅነቱ ያለ በህፃንነቱ ስግደትን የተቀበለ ይህ ማን ነው ልንል ይገባናል ማለት ነው። የአወላለዱ ታምርነት ይሄ ብቻ አይደለም። በዚህም በሱራ ምዕራፍ 3 ቁጥር 33 ላይ ማለት ነው አስቀድሞ መርየምን እንደመረጣት ቁርአን ይናገራል። በሱራ ምዕራፍ 3 33 ላይ አላህ አደምን፣ ኑህን፣ የኢብራሂምን ቤተሰብ ቀጥሎ የኢምራንን የሚሉት ሙስሊሞች ኢያቄምን ነው የማርያምን እናት ነው ኢምራን ብለው የሚያስቡት ማለት ነውና የኢምራንን ቤተሰብ በዓለማት ላይ መረጠ ይለንና ቁርአን ሱራ ምዕራፍ 3 42 ላይ ደግሞ መላእክት ያሉትን አስተውስ፣ መርየም ሆይ አላህ በእርግጥ መረጠሽ። ከኢምራን ቤተሰብ ደግሞ ኢምራን ማለት ያቄም ማለት ነው። ከያቄም ደግሞ መርየም እንደተመረጠች ይነግረናል ማለት ነው። ምን ይላል? መርየም ሆይ አላህ በእርግጥ መረጠሽ፣ አነጻሽም፣ በዓለማት ሴቶች ላይ መረጠሽ። ከዓለማት ሴቶች ሁሉ የመረጣት ናት መርየም ማለት ነው። ከዓለማት ሴቶች ይሄን ኦፍ ኮርስ ተአምር ነው። ግን ተአምሩ ምንን ነው የሚያሳየው ነው። ከዓለማት ሴቶች ሁሉ መርየምን ሲመርጥ ተአምሩ ምንን ነው የሚያሳየው የሚለውን ማንሳት ያስፈልጋል። እና ሌላው የፍጽምትነት ፐርፌክሽን ደረጃ እንዳደረሳት ቁርአን ይናገራል። አላህ ሜሴንጀር ሰይድ መኒ አሞንገስት ሜን አቴን ፐርፌክሽን በት አሞንገስት ውመን ነን አቴን ዘ ፐርፌክሽን ኤክሰፕት ሜሪ። ከመርየም ውጪ ከሴቶች ከመርየም ውጪ ፐርፌክት የሆኑ ፐርፌክሽን ደረጃ ላይ የደረሱ ማንም የለም። ከማን ውጪ ይላል? ከመርየም ውጪ ይላል። እና መርየምን የፍጽምትነት ደረጃ ፐርፌክሽን ደረጃ እንዳደረሳት እንመለከታለን ማለት ነው። ሌላው አወላለዱ በድንግልና እንደሆነ በተአምር እንደተወለደ እዚህ ጋር በቁርአን በሱራ ምዕራፍ 19:20 ላይ ምን ይላል? እርሷም ማንም አልነካኝም አመንዝራም አይደለሁም እንዴት ልጅ ይሆነኛል ብላ በጠየቀች ጊዜ 21 ላይ ምን እናገኛለን? ይህ የተፈረደ ነገር ነው። አላህም እንደዚህን ነው ጌታሽ እርሱ በእኔ ላይ ገር ነው ለሰዎች ታምር ከኛም ችሮታ እናደርገው ይህም የተፈረደ ነገር ነው በማለት መልሷል ማለት ነው። እና ወንድ ሳይነካት ያለ ወንድ ዘር እንደተወለደችው በተአምር እንደተወለደ ይነግረናል ማለት ነው። በእስልምና ለምንድነው ኢሳ ላይ አሁን ፎከስ አድርገን የምንሰራበት ዋናው ዓላማው ምንድነው? አንደኛ አላህ የሚባለውን አካል አናቅም። ከመሐመድ በፊት የነበረን አላህ የሚባል አካል ለመኖሩ ምንም ሂስቶሪካል የታሪክ ማስረጃ የአርኪኦሎጂካል ኤቪደንስ የለም። አላህ የሚባልን አካል አናውቀውም። በክርስትናም በአይሁድም አላህ የሚባል አካል ከሰባተኛ በመሐመድ ምናብ ውስጥ የተፈጠረ ስለሆነ አላህን ተው ነው። ሲቀጥል መሐመድ የሚባለው በቁርአን ላይ የሰፈረው 4 ጊዜ ብቻ ነው። የት እንደተወለደ አወላለዱ ምን እንደሚመስል እንዴት እንዳደገ ምንም የሚገልጽልን የቁርአን ክፍል የለም። ኢቭን ስሙ የሰፈረው 4 ጊዜ ነው። አብዛኛውን የቁርአኑን ክፍል የተቆጣጠረው የኢየሱስ ክርስቶስ ታሪክ ነው። የመዳናችሁ መጀመሪያና መጨረሻ ወደ እውነት የምትቀርቡበት በዚህ ኢሳ ተነስታችሁ ነው ትክክለኛውን ኢየሱስ ክርስቶስን አምላካችን ንጉሳችን ኢየሱስ ክርስቶስን የምታገኙትና ለዚያ ነው ኢሳን የምናነሳው ማለት ነው። እና አወላለዱ በተአምር እንደሆነ የተፈረደም አስቀድሞ የተፈረደ እንደሆነ የተወሰነ እንደሆነ ማለትም በነቢያት አስቀድሞ ስለተነገረ ያ የተነገረው መፈጸም ስላለበት ያው የተፈረደም ስለሆነ ነው በማለት ይነግረናል ማለት ነው።
ሌላው የአወላለዱን ታምርነት የምንረዳው በተወለደ ጊዜ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ እንዳመጡለት የእስልምና መጽሐፍት ይናገራሉ። በዚህ በአተበሪ ቅጽ 4 ገጽ 116 ላይ ምን ይላል? He then asked why of all things this gold, frankincense and myrrh that you bring as a gift for him. They replied ይላል ወርቅ ከርቤና ዕጣን ወርቅና ከርቤ እንደመጣለት ይናገራል ማለት ነው። ምን ይለናል? the night group set out to go to Christ የተወሰኑ ቡድኖች ወደ ኢሳ እንደመጡ ቀጥሎ ደግሞ they set out on the road to reach the newborn የተወለደውንም እንትን ለማድረግ ለመድረስ እሱ ጋር ለመምጣት ወጡ and carried gold and frankincense and myrrh ይላል። ወርቅ ዕጣንና ከርቤ ይዘውለት መጡ ይለናል። እና ይህን ደግሞ ቀጥታ ማቴዎስ ወንጌል ምዕራፍ 2 ላይ የምናገኘው ነውና ከማቴዎስ ወንጌል ምዕራፍ 2 እንደተገለበጠ ኮፒ እንደተደረገ እስልምናን መጽሐፍት በሁለት እንደሚከፈሉ አንደኛው መሐመድ ከመጽሐፉ ሰዎች ከክርስቲያኖችና ከአይሁዶች የገለበጠውና መሐመድ ከራሱ አንቅቶ የተናገረው እንደሆነ ስለነ አይሻ ስለነ ከወገብ በታች ስላሉት ነገሮች አይሻን በ6 ዓመቱ ስለማግባቱ ስለ ዘይነብ ጋር እነሱ መሐመድ ከራሱ አንቅቶ ቁርአን ላይ ያሰፈረው ሲሆን አንዳንዶቹ ደግሞ መሐመድ ከመጽሐፍ ቅዱስ ገልብጫለሁ ባለው መሰረት የገለበጠው እንደሆነና እንደዚህ አይነቶችም ታሪክ ከመሐመድ ከመጽሐፍ ቅዱስ እንደገለበጠው እንረዳለን። ምክንያቱም ይሄ ከመጽሐፉ ከ600 ዓመት በፊት በማቴዎስ ወንጌል ምዕራፍ 2 ላይ የሰፈረ ነው። ዕጣን፣ ወርቅ፣ ከርቤ ሰብአ ሰገል በማታ ይዘው ኮከብ አይተው ተመርተው ኮከብን ይዘው እንደመጡ ማቴዎስ ወንጌል ምዕራፍ 2 ይነግረናል። እና እስልምና ገልባጭ እንደሆነ የምንረዳበት ነው። በዚህ በሳሂህ ቡኻሪ ላይ ምን ይለናል? አልነብዩ ሰለላሁ ዐለይሂ ወሰለም ይሂቡ ማፈቀተ አህሊል ኪታቢ ፊማ ለም ዩመር ፊሂ ባልታዘዘ ሰዓት ካላህ ትእዛዝ ባልመጣለት ሰዓት መሐመድ ከመጽሐፉ ቅዱስ ይገለብጥ ነበረ ይለናል። እና ይሄ ስለ ገልባጭ ስለሆነ ከዛ ገልብጦ ያመጣው ነው ማለት ነው። ሰላም ተወዳጆች፣ ስንቶቻችን የእስልምና መጽሐፍት ለክርስትና እንደ ሃይማኖት እውቅና እንደሚሰጠው ለክርስትና ሃይማኖት የእስልምና መጽሐፍት እውቅና እንደሚሰጠው ስንቶቻችን እናውቃለን? በዚህ በሱራ ምዕራፍ 256 ላይ ስንመለከት እንደሚል ቃል እናገኛለን። for you is your religion and for me is my religion ይላል። መሐመድ ነው የተናገረው። ለእናንተ ሃይማኖታችሁ አለላችሁ ለእኔም ደግሞ ሃይማኖቴ አለልኝ ብሎ ከሰማይ ወረደ ብሎ ይህንን ቃል ተናገረ። እና ለእናንተ ሃይማኖታችሁ ለእኔም ደግሞ ሃይማኖቴ አለ። ለእናንተ ሃይማኖታችሁ ሲል ማን ነው ሃይማኖታችሁ ብሎ የተናገረው ስንል በዚህ በዋሂድ አስባብ አልኑዙል አልዋሂዲ ላይ ስንመለከት ሁለቱ ክርስቲያኖችን እንዳላቸው ይነግረናል። ሁለቱ ክርስቲያኖች በመካ ሳሉ ክርስቲያን የነበሩትን ለእናንተም ሃይማኖታችሁ ብሎ ክርስትና ሃይማኖት እንደሆነ ተናግሯል ማለት ነው። የእስልምና ክርስትና ሃይማኖት እንደሆነ እንደ ሃይማኖት እውቅና ሰጥቶታል ማለት ነው። ነገር ግን በክርስትና ሃይማኖት አንዲት ብቻ ናት። ለቅዱሳን አንድ ጊዜ ፈጽማ ስለተሰጣችሁ ሃይማኖት ትጋደሉ ዘንድ ይህንን እጽፍላችኋለሁ ይለናል። እንዲሁም ደግሞ አንድ ጌታ አንድ ሃይማኖት ይላል በመጽሐፍ ኤፌሶን 4:5 ላይ ማለት ነው። በክርስትና አንድ ሃይማኖት ብቻ ነው ያለው። ነገር ግን እስልምና ለእስልምናም እውቅና ይሰጣል ሃይማኖት መሆናቸውን ማለት ነው። ይቀጥልና ክርስትናን ሃይማኖት ነው ብሎ እውቅና ሲሰጥ የእስልምና መጽሐፍት ሙስሊሞች እንዲከተሉት ጭምር በማዘዝ ጭምር ነው። ለምሳሌ በዚህ በሳሂህ ቡኻሪ 7320 ላይ ስንመለከት እንደሚል ቃል እናገኛለን። The prophet said, you will follow the way of those nations who were before you, span by span and cubit by cubit, inch by inch, so much so that even if they entered a hole of mestig ይላል። የእንሹላሊት ጉድጓድ እንኳን ራሱ ከገቡ እስኪገቡ ድረስ ይላል የቀደሙ የመጽሐፍት ባለቤት የተባሉትን ክርስቲያኖችና አይሁድ የቀደሙ መጽሐፍት ያላቸውን ሰዎች ትከተላላችሁ ብሎ መሐመድ ይናገራል። መከተል አለባችሁ ብሎ ይናገራል። ፎሎ ትከተላላችሁ ብሎ ይናገራል። ከዛ በኋላ አይሁዶች እንዲሉታል
ከዚያ በኋላ የእርሱ ተከታዮች እንዲሉታል ኦ አላህስ ሜሴንጀር የአላህ መልእክተኛ ሆይ ዱ ዩ ሚን ዘ ጁስ ኤንድ ዘ ክርስቲያንስ አይሁዶችና ክርስቲያኖችን ማለት ነው? አይሁዶችና ክርስቲያኖችን ተከተሏቸው መንቁራሪት እንሹላሊት ጉድጓድ እስኪገቡ ድረስ ስትል አይሁዶችና ክርስቲያኖችን ነው ብለው ሲጠይቁት he said who means ከነሱ ውጪ ሌላ ማን አለ ብሎ ተናግሯል ማለት ነው። ስለዚህ እስልምና ለክርስትና እውቅና ሲሰጥ ሙስሊሞች ክርስትናና አይሁድን መከተል እንዳለባቸው ጭምር በማስጠንቀቅ ነው። ሌላው የእስልምና መጽሐፍት የሚነግሩን ክርስትናን ከሃይማኖት መቁጠር ብቻ ሳይሆን ከዚያም አልፎ ኢቭን የእስልምናው አላህ እንደረዳን እኛን ክርስቲያኖች እንደረዳን የበላይ እንዳደረገን የእስልምና መጽሐፍት ይናገራሉ። በዚህ በቁርአን በሱራ ምዕራፍ 3 ቁጥር 55 ላይ ስናነብ የኢሳን ተከታዮች የእስልምናውን ኢሳ ተከታዮች አላህ ለዘላለም እስከ ዓለም ፍጻሜ ድረስ እስከ የውመል ቂያማ ድረስ የበላይ እንደሚያደርጋቸው ይናገራል። ይህንን ደግሞ እነማንን ነው የሚለውን ተፍሲር ኢብን ከሲር በዚህ ሲያሳየን ምን ይለናል? The Christian had the upper hand and dominated the Jews. Allah aided them against the Jews because they used to be closer to the truth than the Jews. ከአይሁዶች በላይ ለእውነት የቀረቡ ስለሆኑ Allah aided them. Allah ረዳቸው ይላል። ስለዚህ ከእውቅና አልፈን የተረዳን ነው። ይኸው the Christians የምለው ስለኛ ክርስቲያኖች እያወራ ነው። ክርስቲያኖችን Allah ከአይሁዶች በላይ ለእውነት የቀረቡ ስለሆነ አላህ ኤድዴም አገዛቸው እረዳቸው ይላል። ስለዚህ በእስልምናው ምናባዊው አላህ በመሐመድ አይምሮ በተፈጠረው አላህ ኢቭን እኛ የተረዳነን። ስለዚህ በሰው የተመሰረተ አይደለም፣ ሰው ሰራሽ አይደለም። እንደ ኡስታዙ ይሄ ሰው ሰራሽ ነው የሚለው የኡስታዙ ሐሳብ ነው እንጂ የእስልምና ሐሳብ አይደለም። ሌላው የእስልምናው መጽሐፍት እኛ ክርስቲያኖች ወንጌልን ካልያዘን የሙሴን መጽሐፍት ካልያዘን እንደምንቀልጥ ይነግረናል። ነገር ግን ከያዘን መተማመኛችን እንደሆነ ይነግረናል ማለት ነው። በዚህ በቁርአን በሱራ ምዕራፍ 5:68 ላይ እንዲህ all people of the book you have no ground to stand upon unless you stand fast by the Torah the gospel and all the revelation that has come to you from your Lord ይላል። የመጽሐፉ ሰዎች ሆይ ያለኛ ክርስቲያኖችና አይሁዶችን you have no ground to stand በቶራ ላይ በአምስቱ የሙሴ መጽሐፍት ላይ በጎስፐል በወንጌል ላይ እና all the revelation that has come to you ወደ እናንተ ወደ መጣው ሌሎች መጽሐፍት የነቢያትን መጽሐፍት ማለት ነው። በእነሱ ላይ ካልቆማችሁ ሌላ የምትቆሙበት የላችሁ መሰረት የላችሁም። በእነሱ ላይ እነሱ መሰረቶቻችሁ ካልሆኑ ሌላ የምትቆሙበት you have no ground to stand upon ይላል። ሌላ የምትቆሙበት መሰረት የለም ይለናል። እንግዲህ እኛ ቶራ የሙሴ መጽሐፍት በእጆቻችን አሉ። ጎስበል ወንጌል በእጃችን አለ። all the revelation that has come to you ወደኛ የመጣው የነቢያት መጽሐፍት የነ ሙሴ ስለ ኢየሱስ ክርስቶስ የተናገሩት የነቢያት የነ ኢሳይያስ የነ ዳንኤል መጽሐፍት በእጆቻችን አሉ። ስለዚህ በእርሱ ላይ ቆሙ አለን ባለን መሰረት በእርሱ ላይ ነው ያለነው ማለት ነው። ስለዚህ እኛ ትክክለኛ ኢቭን እንደሆን ይናገራል ማለት ነው። ለዚህም ነው የእስልምና አስተምሮ እና እንደ ቁርአንና እንደ እስልምና አተሳሰብ የተወሰኑት ክርስቲያኖች ገነት እንደሚገቡ የእስልምና መጽሐፍት ይነግሩናል። በዚህ በሱነን ኢብን ማጃ ሐዲስ 3992 ላይ እንዲህ ይላል the Jews split into 71 sects አይሁዶች በ71 ይከፈላሉ ይልና አንደኛው ብቻ ፓራዳይስ ገነት ይገባል፣ 70ው ደግሞ ወደ ሲኦል ይገባሉ ይላል። ይቀጥልና the Christians split into 72 sects ክርስቲያኖች 72 ቦታ ይከፈላሉ፣ 70 አንዱ ሲኦል ይገባል፣ አንዱ ደግሞ ገነት ይገባል ይላል። ይቀጥልና my nation will split into 73 sects የኔ ህዝብ 73 ቦታ ይከፋፈላል one of which will be in paradise አንዱ ገነት ይገባል 72ቱ ደግሞ ሲኦል ይገባሉ ብሎ መሐመድ ተናግሯል። ስለዚህ እኛ ክርስቲያኖች ወደ ገነት የምንገባበት እድል እንዳለን እንደ እስልምና አስተምሮ እንደ ክርስትና እንደ እስልምና አስተምሮ ገነት የምንገባበት እድል እንዳለን ይህ ሐዲስ አስረግጦ ይነግረናል። ኢቭን የምንገባበት እድሉ ከእስልምና ሙስሊሞች ከሚገቡበት እድል ጋር የሚተካከል ነው። በእስልምና 72ቱ ሲኦል ገብቶ አንዱ ፓርት ገነት ይገባል። እኛም ደግሞ 71ዱ ሲኦል ሲገባ አንዱ ፓርት ደግሞ አንዱ ወገን ደግሞ እውነተኛውን ትክክለኛውን ሃይማኖት የያዘው የክርስትና ክፍል ደግሞ ወደ ገነት እንደሚገባ እንደምንጸድቅ ይናገራል ማለት ነው። ስለዚህ ወንድሜ ሆይ
ኢቭን እንደ እስልምና አስተምሮ ክርስትና በሰው ሰራሽ አይደለም። ኢቭን እንደ እስልምና አስተምሮ ሰው ሰራሽ አይደለም። ለኩም ዲንኩም ወለዲን ሃይማኖቴ ለናንተ ለኔም ሃይማኖቴ ለናንተም ሃይማኖት በማለት አንደኛ እንደ ሃይማኖት ሪኮግናይዝ እንዳደረገው፣ ሁለተኛ ደግሞ ኢቭን ሙስሊሞች ሊከተሉት የሚገባው መንገድ እንደሆነ ክርስቲያኖችና አይሁዶችን ትከተላላችሁ ብሎ በመናገር እንዲሁም ደግሞ እኛ ክርስቲያኖች የሚጠበቅብን ወንጌልንና የብሉይ ኪዳን መጻሕፍትን የሙሴን መጻሕፍት መያዝ እንደሆነ በመናገር እኛም ዛሬ ይህንን ይዘናልና እንዲሁም ደግሞ በመስተመጨረሻ አንዱ የክርስቲያን ክፍል ወደ ገነት እንደሚገባ በመናገር ይህንን ያህል የእስልምና መጽሐፍት እኛን ያውቁናል። ስለዚህ ክርስትና ሰው ሰራሽ ነው ስትል ይህ ያንተ ሀሳብ ነው እንጂ የቀደመው የእስልምና መጽሐፍት የቁርአንና የሐዲሳቱ መጽሐፍት ፈጽሞ አይደለም። እግዚአብሔር አምላክ ይገስጽ። ወስብሐት ለእግዚአብሔር። ሰላም ወንድሞችና እህቶች እንደምን ዋላችሁ? ዛሬ እግዚአብሔር ከፈቀደ አንድ ወንድማችን በጠየቀው ጥያቄ ላይ መሰረት በማድረግ እንማማራለን። እኔ ልጠይቅ፣ ክርስትና ሃይማኖት በሙሴ ጊዜ ነበር እንዴ በማስረጃ የሚል ጥያቄ ጠይቋል። አብዛኞቹ ሙስሊሞች ይህንን ጥያቄ ሲጠይቁ እናያለን። እንደውም በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ የሚለውን ጥቅስ በመያዝ ክርስትና ከአይሁድነት የቀጠለ ሳይሆን ራሱን ችሎ በድንገት በሰው ሰራሽ በሰው የተመሰረተ ሃይማኖት አድርገው ሲናገሩ እንሰማለን። ይህ እንግዲህ ክርስትናንም ኢቭን የእስልምናን አስተምሮና መጽሐፍ ካለማወቅ የተነሳ የሚመነጭ ነውና ይህንን ጥያቄ መሰረት በማድረግ ነው ዛሬ የምንማማረው። ክርስትና በነቢያት መሰረት ላይ የታነጸና ከአይሁድነት የቀጠለ ሃይማኖት እንደሆነ በሁለቱም ማስረጃ በክርስትናም በእስልምናም እንማማራለን ማለት ነው። እና ቀለል ባለ ምሳሌ ሲጀምር ለምሳሌ ይቺ ልጅ እንደምትመለከቷት ማለት ነው በ5 አመቷ ወደ ትምህርት ቤት ገባችና ይቺ ልጅ 5 አመት ሲሆናት ወደ ትምህርት ቤት ስትገባ ክርስቲያን የሚል ስም ተሰጣት። ይቺ ልጅ በ5 አመቷ የትምህርት ቤት ስም ክርስቲያን የሚል የትምህርት ቤት ስም ወጣላት ማለት ስም ሳይወጣላት ወይ ክርስቲያን ከመባሏ በፊት አልነበረችም ማለት ነው አይደለም። ክርስቲያን የሚል ስም ከማግኘቷን በፊት እንደነበረች ሁላችንም የምናውቀው ወይ ደግሞ የምንረዳው ነገር ነው። ክርስትናም በስም ደረጃ ክርስቲያን ከመባላችን በፊት የነበረና በነቢያት እና በሐዋርያት መሰረት ላይ የታነጸ ነው። በዚህ በኤፌሶን ምዕራፍ 2 ቁጥር 20 ላይ ዲበ ነቢያት ወሐዋርያት ታነጽክሙ ይለናል። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ይለናል። ስለዚህ ይቺ ልጅ 5 አመቷ ክርስቲያን በሚለው ስም እንደ 5 አመት ሲሆናት ክርስቲያን በሚለው ስም የትምህርት ቤት ስም እንደ ተሰጣትና በዚህ ስም እንደቀጠለች ሁሉ እኛም በእስራኤል የሚጠበቀው መሲህን አግኝተን በመሲሁ ምክንያት መሲህዬ ወይም ደግሞ ክርስቲያን ተብለን የተጠራን የቀጠልነን ማለት ነው። A prayer for the coming of Mashiach for real peace throughout the world. Mashiach ani mahamin bevias Mashiach ani mahamin እንዴት ከክርስትና ከአይሁድነት እንደቀጠለ ስንመለከት ትራንዚሽኑ ማለት ነው እንዴት እንደተስተላለፈ ስንመለከት ክርስቶስ ሊመጣ ቀደም ብሎ ማለት ነው ከእስራኤላውያን ዘር የሌዊ ዘር ወይ ደግሞ የካህን ዘር የሆነው ዘካርያስ ነበረ እና ዘካርያስ ዮሐንስን ይወልዳል። ዮሐንስም የካህን ዘር ነው እና ይህ የካህን ዘር ወይ ደግሞ የዘካርያስ ልጅ የሆነው ዮሐንስ 30 አመት ሲሞላው ማጥመቅ ይጀምራል ማለት ነው። ከዚያ በኋላ አይሁዶች ተሰብስበው ስለምን ታጠምቃለህ? አንተ ማን ለምንስ ታጠምቃለህ ተብሎ በተጠየቀ ጊዜ ምን ብሎ ነው የመለሰው? እኔ ነብዩ ኢሳይያስ እንዳለ የጌታ መንገድ ጠረጉ ብሎ የሚጮህ ሰው ድምጽ ነኝ። እኔ ለንስሐ በውሃ አጠመቅኳችሁ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል በማለት አንደኛ መንገድን ለሚጠርግለት አካል ሲናገር የጌታ መንገድ ለጠርግ ነው የመጣሁት በማለት ክርስቶስ ጌታው እንደሆነ ይናገራል። እንዲሁም ደግሞ ከኔ በኋላ የሚመጣው በማለት ጌታ ከዘካርያስ ልጅ ከዮሐንስ ቀጥሎ የመጣ በትንቢተ ኢሳይያስ የተነገረለት ነብዩ ኢሳይያስ የጌታ መንገድ ጠረጉ ብሎ እንደተናገረው በማለት በትንቢተ ኢሳይያስ የተነገረለት ከአይሁድ የቀጠለ መሆኑን ይነግረናል ማለት ነው። ከዚህ አንፃር የሚታይ ነው ማለት ነው።
በብሮድ ኮንሰፕት ደግሞ ስንመለከተው ክርስትና ማለት ክርስቶስን መከተል ማለት ነው። የግሪክ ቃል ሲሆን ትርጉሙ ቃል በቃል ክርስቶስን መከተል ማለት ነው። ሶ ክርስቶስ ደግሞ ማን ነው ስንል የባህሪ አባቱ በዕብራውያን 1:7 ላይ አምላክ ወይም ደግሞ በአረበኛው ዛሬ የአረብ ክርስቲያኖች በሚጠቀሙበት መጽሐፍ አላህ ብሎ የጠራው ነው ማለት ነው። ለምሳሌ እኛ በኦሮምኛ በመጽሐፍ ቅዱሳችን በኦሮምኛ መጽሐፍ ቅዱስ ዋቀ ብለን እግዚአብሔር ለማለት ዋቀ ብለን እንጠቀማለን እና ዋቀ የሚለው ቃል ግን አሁን ቢመረመር ከየት ነው የመጣው ስሩ ሲባል ከተለያየ ቦታ ሊመጣ ይችላል። ግን እኛ ግን እዚህ ጋር ቋንቋ መግባቢያ ነውና ዋቀ ብለን ስንጠቀም ያለነው ዋቀ ብለን የምንጠራው ወይ እግዚአብሔር ብለን የምንጠራው ቃል ስለየትኛው እግዚአብሔር ወይ ደግሞ ስለየትኛው ዋቀ ነው እያወራን ያለነው? ስለ መጽሐፍ ቅዱስ ዋቀ ነው። በኢብራይስተኛ ኤሎሂም ተብሎ ስለተጻፈው ዋቀ ነው እየተናገርን ያለነው። በተመሳሳይ እዚህ ጋርም በአረበኛ ቋንቋ አላህ የሚለውን ስም ስንመለከት የምናስበው ለመጀመሪያ ጊዜ መጽሐፍ ቅዱሳችን የተጻፈው በኢብራይስተኛና በግሪክ ነው። በመጽሐፍ ቅዱሳችን ላይ አላህ የሚል ስም ስንመለከት በአረበኛው መጽሐፍ ቅዱሳችን ላይ አላህ የሚለውን ስም ስንመለከት በአይምሮአችን የሚመጣው የመጽሐፍ ቅዱሱን ኤሎሂም ነው። ስለ መጽሐፍ ቅዱስ ኤሎሂም ነው ያ መጽሐፍ ቅዱስ አረበኛው የሚናገረው። ምክንያቱም ከዛ ስለመጣ ቋንቋው ከኢብራይስተኛ ወደ አረበኛ ስለተተረጎመ ማለት ነው። እና ቋንቋ መግባቢያ ስለሆነ ነው ይህንን ቃል የምንጠቀመው እንጂ በፍጹም አላህ ማለት የክርስቲያኖች አምላክ ወይ ደግሞ እግዚአብሔር ሆኖ በፍጹም አይደለም። አላህ ማለት በሱራ ምዕራፍ 16 ላይ እንደተጠቀሰው የጃሉነ ሊላሂ አልበናት ለአላህ ልጅን ያደርጋሉ ይላል። አላህ ተሉዛና መናት የሚባሉ ልጆች ያሉት ነው እና ከዚህ አንፃር ተረዱት ማለት ነው። በዚህ በአረበኛው መጽሐፍ ቅዱስ አላህ የሚለውን ስም ለእግዚአብሔር ተሰጥቶ እንመለከታለን። እና ክርስትና ማለት ክርስቶስን መከተል ማለት ነው። ክርስቶስ ማለት ማን ነው? ክርስቶስ ማን ነው ስንል የባህሪ አባቱ በዕብራውያን 1:7 ላይ አምላክ ወይ ደግሞ በአረበኛው አላህ ብሎ የጠራው ነው ማለት ነው። እዚህ ጋር በዕብራውያን 1:7-8 ላይ ስንመለከት ስለ ልጁ ግን አምላክ ሆይ ስለ ልጁ አብ ስለ ልጁ ምን አለ? ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስትህን በትር የቅንነት በትር ነው በማለት ይናገራል ማለት ነው። አረብኛውን ስትመለከቱም ያ አላህ ስለ ልጁ ግን ስለ ልጁ ማለት ነው ምን አለ? አብ ማለት ነው። አብ ስለ ልጁ ምን አለ? ልጁን አምላክ ሆይ ያ አላህ ተብሎ የተጠራ ነው ማለት ነው። ኢሳ እና ኢየሱስ ክርስቶስ ክርስትና ማለት ክርስቶስን መከተል ነው። ክርስቶስ ማን ነው ስንል የባህሪ አባቱ አምላክ ወይ ደግሞ በአረበኛው አላህ ብሎ የጠራው ነው ማለት ነው። በዮሐንስ ወንጌል ምዕራፍ 1:1 ላይም ስንመለከትም ቃልም እግዚአብሔር ነበር ይለናል። በዮሐንስ ወንጌል 1:14 ላይ ቃል ስጋ ሆነ ይለንና በስጋ የተገለጠው ቃል እግዚአብሔር እንደሆነ ደግሞ በዚህ ዮሐንስ 1:1 ላይ ቃልም እግዚአብሔር ነው፣ ቃልም እግዚአብሔር ነበረ በማለት ኢየሱስ ክርስቶስ አካለ በስጋ ከመገለጡ በፊት እግዚአብሔር እንደነበረ ቃልም እግዚአብሔር ነው፣ ቃልም እግዚአብሔር ነበረ በማለት ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው። እዚህ ጋርም አረብኛውንም ስንመለከት ምን ይላል? ወካነል ከሊመቱ አላህ ይላል፣ ቃልም እግዚአብሔር ነው ይላል። እና ይሄ ቃል ስጋ ሆነ ይለናል 14 ላይ። ያ በስጋ የተገለጠው ቃል ማን ነበር ይለናል? ወካነል ከሊመቱ አላህ፣ ቃልም እግዚአብሔር ነው አላህ ነው በማለት ይናገራል ማለት ነው። ስለዚህ ክርስትና ማለት ክርስቶስን መከተል ነው። ኢየሱስ ክርስቶስ ማን ነው ስንል ደግሞ ኢየሱስ ክርስቶስ በዮሐንስ ወንጌል 1:1 ላይ አምላክ ወይ ደግሞ በአረብኛው አላህ ተብሎ የተጠቀሰ ነው። እንዲሁም ደግሞ ሁሉ በርሱ ሆነ የተባለለት ነው። እዚህ ዮሐንስ ወንጌል 1:3 ላይ ሁሉ በቃል ሆነ፣ ሁሉ በርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይለናል። እና ሁሉ በርሱ የሆነ እግዚአብሔር ነው ማለት ነው፣ ወይ ደግሞ በአረበኛው አላህ ነው ማለት ነው። እንደዚህ ነው የምናምነው ማለት ነው። ስለዚህ ጌታችን ንጉሳችን አምላካችን ኢየሱስ ክርስቶስ እግዚአብሔር ነው ካለን ነቢያትንም የሚልከው እርሱ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ጉዳይ ምን ብሏል? ነቢያትን እልካለሁ እናንተም ትገራላችሁ ብሎ በማቴዎስ ወንጌል ላይ ተናግሯል ማለት ነው። እኔ ነቢያትን እልካለሁ እናንተ ደግሞ ትገርላላችሁ በማለት ተናግሯል ማለት ነው። ስለዚህ ክርስትና ክርስቶስን ወይ አምላክን መከተል በሙሴ ጊዜ አለ እንዴ ብለህ ለጠየቀኝ ጥያቄ በዕብራውያን ምዕራፍ 11:25 ላይ ሙሴ ስለ ክርስቶስ መነቀፍን መረጠ ይለናል። ሙሴ ስለ ስሙ የሚነቀፍለትና የሚከተለው አምላኩ ኢየሱስ ክርስቶስ እንደሆነ እንረዳለን ማለት ነው። እዚህ ጋር በዕብራውያን 25 ላይ
በዕብራውያን ምዕራፍ 11 ቁጥር 25 ላይ 26 ላይ እንደዚህ ይላል። ከ24 ጀምሬ ሳነበው ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ። ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ይላል። ስለዚህ ሙሴ ከግብጽ ብዙ ገንዘብ ይልቅ ስለማን መነቀፍ? ስለሚከተለው ስለ ክርስቶስ መነቀፍ እጅግ የሚበልጥ ሆኖ አገኘው ይላል። ምክንያቱም ክርስቶስ ማን ስለሆነ? ክርስቶስ እግዚአብሔር ስለሆነ ማለት ነው። ስለዚህ ክርስትና ማለት ክርስቶስን መከተል ነው። ክርስቶስ ማለት ደግሞ ማን ነው? ክርስቶስ ማን ነው ስል ክርስቶስ ነቢያትን የላከ ሙሴ የሚገዛለትና የሚነቀፍለት እግዚአብሔር ነው ማለት ነው። ስለዚህ ሙሴ የሚከተል እግዚአብሔር ነው ማለት ነው። ቀጥል ክርስትና ወይም ክርስቶስን መከተል ከሙሴ ጊዜ በፊት በኢብራሂም ጊዜ እንኳን ራሱ ሳይቀር እንደነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? አብርሃም ቀኔን ያይ ዘንድ ናፈቀ፣ አብርሃም ሳይወለድ እኔ አለው ብሎ ተናግሯል ማለት ነው። ይህንን የተናገረው አንድ በስብሶ የቀረ መሐመድ አይደለም። ሞቼ እነሳለሁ ብሎ እንደተናገረው ሞቶ የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሞቼ እነሳለሁ ብሎ ሞቶ ከተነሳ አብርሃም እኔን ያይ ዘንድ ተመኘ፣ አብርሃም እኔ ከአብርሃም በፊት አለው፣ ነቢያትን እኔ እልካለሁ ብሎ ጌታ ከተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብርሃም በፊት አለ። ነቢያትን የሚልከው እርሱ ነው ማለት ነው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 8:58 ላይ ምን ይላል? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው ብሎ ተናግሯል። ስለዚህ አብርሃም ሳይወለድ በፊት እኔ አለው ብሎ ከተናገረ አብርሃም ሳይወለድ በፊት አለ ማለት ነው። በማቴዎስ ወንጌል እንደምንመለከተው እናንተ እኔ ነቢያትን እልካለሁ ካለ ጌታችን ነቢያትን የሚልክ ጌታና አምላክ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 5:39 ላይ እንደሚል ቃል ተናግሯል። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። እናንተ በመጻሕፍት አይሁዶችን ማለት ነው። አይሁዶች እንግዲህ መጻሕፍት ያላቸው በብሉይ ኪዳን ማለት ነው። ክርስቶስም የአይሁድ ዘር ነው እና እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱም ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ይህ ክርስትና ወይ ደግሞ ክርስቶስን መከተል በሕግና በነቢያት አስቀድሞ የተነገረለት እንደሆነ ያስረዳናል ማለት ነው። በዚህ ክርስትና ወይ ደግሞ ክርስቶስን መከተል ከሙሴ ጊዜ በፊት በኢብራሂም ጊዜ እንኳን ራሱ እንደነበረ አብርሃም ምን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? አብርሃም ቀኔን ያይ ዘንድ ናፈቀ፣ እንዲሁም ደግሞ አብርሃም ሳይወለድ እኔ አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 8:58 ላይ ኢየሱስም አለ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው ብሎ ተናገረ ማለት ነው። ይህንን የተናገረው በስብሶ የቀረው መሐመድ አይደለም። ሞቼ እነሳለሁ ብሎ ሞቶ የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሞቼ እነሳለሁ ብሎ ሞቶ ከተነሳ ከአብርሃም በፊት እኔ አለው፣ እኔ ነቢያትን እልካለሁ ካለም ጌታ ከአብርሃም በፊት አለ፣ ነቢያትንም የሚልክ እርሱ ነው ማለት ነው። ስለዚህ በዚህ አቅጣጫ ካየነው የእግዚአብሔር ጽድቅ ያለ ሕግ ክርስትና በሚለው ስም ከመገለጡ በፊት ክርስትና ወይ ደግሞ ክርስቶስን ማምለክ በሕግና በነቢያት የተመሰከረለት እንደሆነ እንረዳለን ማለት ነው። እዚህ ጋር በሮሜ ምዕራፍ 3 ላይ ስንመለከት 3:21 ላይ ማለት ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል በማለት ይነግረናል ማለት ነው። በሕግና በነቢያት የተመሰከረለት የማን ጽድቅ? የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይለናል ማለት ነው። ጌታችንም በዚህ በዮሐንስ ወንጌል ምዕራፍ 5:39 ላይ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው በማለት ተናግሯል። አይሁዶችን ነው እንደዛ ያላቸው። አይሁዶች ተሰብስበው ሳለ ክርስቶስም አይሁዳዊ ነው። ከክርስቶስ ከብሉይ ኪዳን መጻሕፍት የቀጠለ እንደሆኑ መጻሕፍት ስለርሱ እንደሚናገሩለት ምን አለ? እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው በማለት በነቢያት ወሐዋርያት ታነጽግሙ፣ በነቢያትና በሐዋርያት መሰረት ላይ የታነጸ በማለት ክርስትና በነቢያትና በሐዋርያት
መሰረት ላይ የታነጸ መሆኑን ክርስትና ከአይሁድነት የቀጠለ መሆኑን እንረዳለን ማለት ነው። በዚህ በኤፌሶን ምዕራፍ 2 ቁጥር 20 ላይ ምን ይላል? ዲበ ነቢያት ወሐዋርያት ታንጽክሙ ይለናል። በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይለናል ማለት ነው። ስለዚህ ክርስትና በሐዋርያትና በነቢያት መሰረት ላይ የታነጸ ነው። አንድ ቃላትን ወስደን በአንድ ቃል ተመስርተን የራሳችንን ድምዳሜ የምንሰጥ ሳይሆን ይኸው እንደምንመለከተው በሐዋርያትና በነቢያት መሰረት ላይ የታነጸ ነው ክርስትና ማለት ነው። ስለዚህ ቃል በቃል ሙሴ ወይም አብርሃም ክርስቲያን መባል ነበረባቸው የሚል ሙግት ከሆነ ጥያቄው ይሄ ኤግዛክት ወርድ ፋላሲ ይባላል። የትምህርቱ ሀሳብ ላይ ክርስትና ሀሳብ ላይ ማተኮር ሳይሆን ቃላትን በመፈለግ እኔ በመፈልጋት ቃል ካልመጣች የሚል እውነትን መሸሽ ይሆናል። ይሄ ኤግዛክት ወርድ ፋላሲ ወይ ደግሞ እኔ በመፈልጋ ቃል ካልመጣች የሚለው ደግሞ ኢቭን በእስልምናም ሃይማኖት አያስኬድም ማለት ነው። ለምሳሌ እስልምና መጽሐፍ ዝም ብለን ስንመረምረው ለምሳሌ አላህ ፍቅር ነው የሚል የቁርአን ክፍል የለም። አላህ ፍቅር ነው ስለማይል ቃል በቃል ስለማይል አላህ ፍቅር አይደለም ማለት ነው። እንዲሁም ደግሞ ሚካኤል ወይም ደግሞ ጅብሪል የሚል እነሱ መላእክት ናቸው የሚል የቁርአን ክፍል የለም። እንዲሁም ደግሞ ቶራ ይሄ የሙሴ አምስቱ መጻሕፍት ማለት ነው ለሙሴ ነው የተሰጡት የሚል የቁርአን ክፍል የለም። ሶላት በቀን 5 መሰገድ አለባቸው የሚል የቁርአን ክፍል የለም። ሻሃዳ ሲያዝ ላኢላሃ ኢለላህ መባል አለበት የሚል የቁርአን ክፍል የለም። እንዲሁም ደግሞ ይሄ ተውሂድ እስልምና እንግዲህ በተውሂድ ያምናል። ነገር ግን ተውሂድ የሚል ቃል በቁርአን ላይ ፈልገን አናገኝም። ከእስልምና መሰረት ውስጥ አንዱ ሻሃዳ መያዝ ነው ማለት ሰው ሙስሊም ሲሆን ሻሃዳ ነው የሚሆን። ነገር ግን ሻሃዳ ሲያዝ ሰዎች ላኢላሃ ኢለላህ መባል አለባቸው የሚል ቁርአን ክፍል የለም፣ ቃል በቃል የተቀመጠ ማለት ነው። ሙስሊሞች በነቢያት በቶራ የለም ማለት ነው። ሙስሊሞች ሚካኤልና ጅብሪል መላእክት እንደሆነ ያምናሉ። ነገር ግን መላእክት ናቸው የሚል ሚካኤልና ጅብሪል መላእክት እንደሆኑ የሚናገር መላእክት ናቸው ተብሎ የተጻፈ የቁርአን ክፍል የለም። ስለዚህ ኤግዛክት ወርድ ፋላሲ የሚለው ብዙም በእስልምና ኢቭን የማያስኬር ነው። ክርስትና በነቢያት መሰረት ላይ የታነጸ ከአይሁድነት የቀጠለ ነው ስንል እንደ እስልምና ዛሬ ሃይማኖታችሁን መረጥኩ በሚለው በመሐመድ ንግግር በድንገት የተጀመረ ወይ ደግሞ የተፈጠረ አይደለም። ነገር ግን አይደለም ክርስትና በሐዋርያትና በነቢያት መሰረት ላይ የታነጸ ነው። ይኸው እንደምንመለከተው በሐዋርያትና በነቢያት መሰረት ላይ ታንጻችኋል ነው። መሰረቶቻችን ነቢያት ናቸው፣ የቀደሙት ነቢያት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እርሱ ሰዎች እኔ ማን ይሉኛል ብለው በተናገረ ጊዜ ቅዱስ ጴጥሮስ አንተ የእግዚአብሔር ልጅ እግዚአብሔር ነህ ካለው በኋላ ወደ ተራራ ጴጥሮስን ዮሐንስንና ያዕቆብን ወደ ተራራ ይዟቸው መጥተው ነበረ። የአዲስ ኪዳን አማኞች ናቸው። ክርስቶስ ወደ ተራራ ይዟቸው ወጣና ከብሉይ ኪዳን ሰዎች ደግሞ ሙሴን ከመቃብር ኤልያስን ደግሞ ከብሔረ ሕያዋን ወደ ሰማይ አድርጎ ነበርና አምጥቶት አስመስክሯል። ስለዚህ ክርስትና ማለት ይህች ናት። በብሉይ ኪዳንም ያሉት አባቶቼ የምትል በነቢያትና በሐዋርያት መሰረት ላይ የታነጸች መሆኑን እንረዳለን ማለት ነው። ስለዚህ እንደ እስልምናው በድንገት የተጀመረ አይደለም ክርስትና። ስለዚህ ክርስትናው እንደ እስልምና በድንገት የመጣ አይደለም፣ በድንገት የተጀመረ አይደለም። በነቢያትና በሐዋርያት መሰረት ላይ የታነጸ ነው። እስልምና በድንገት የተመሰረተ እምነት ነው። እዚህ ጋር እንደምንመለከተው በሱነን ኢብን ማጃ 3986 ላይ ምን ይላል? በደል ኢስላሙ ገሪበን ፈሰኡዱ ገሪበን ይላል ገሪባው መሐመድ። ኢስላም ቢጋን as something strange and will go back to being strange ይላል። glad tidings for the strangers ለእንግዶች መልካም ዜና፣ እስልምና እንደ እንግዳ ነገር ጀምሯል፣ ወደ እንግድነትም ይመለሳል በማለት ይናገራል ማለት ነው። እንደ እስልምና በድንገት የተጀመረ ሃይማኖት አይደለም። መቼ ነው የተጀመረው ስንል በድንገት እዚህ ጋር እንደተጀመረ ይነግረናል። መቼ ነው እስልምና የተጀመረው ስንል በዚህ በቁርአን በሱራ ምዕራፍ 5:3 ላይ ምን ይለናል? ዛሬ ይለናል። ይህ ቁርአን ሱራ ምዕራፍ 5 የወረደው መሐመድ ወደ መዲና ከሄደ መሐመድ ወህዩ ተገለጠልኝ ካለ ከ10 ዓመት በኋላ ነው። መሐመድ ከ10 ዓመት በኋላ ነው እስልምናን ዛሬ ሃይማኖታችሁን ለእናንተ ሞላውላችሁ፣ ጸጋዬን በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት በኩል ወደርኩኝ ይላል እና በዚች ጊዜ የተመሰረተ ነው። ዛሬ በዛች ጊዜ
ሙሐመድ ይህንን የቁርአን ክፍል ባወረደ ጊዜ የተመሰረተ ነው። ዛሬ ሃይማኖቶች ለእናንተ የተመረጠ ነው ያኔ ማለት ነው። ከዚያ በፊትስ እንዴት ነበር እስልምና? ከመዲና ወህ ወረደልኝ ከማለቱ ከ10 ዓመት በፊት ወደ መዲና ከመጣ በኋላ ነው ይህንን የጻፈውና ከዛ በፊትስ ምን ነበረ ቢባል ከዚያ በፊት በሱራ ምዕራፍ 262 ላይ እንደምንመለከተው ምን ነበር የሙሐመድ አስተምሮ? ክርስቲያኖችም አይሁዶችም ሳቢያኖችም ሁሉም በአላህና በመጨረሻ ቀን ያመነ መልካምንም ስራ የሰራ ሁሉ ከጌታቸው ዘንድ ምንዳ አላችሁ ብሎ የሚያምን ነበር። ሁሉም ይጸድቃል የሚል ነበር። ባለፈው የሆነ ቲክቶክ ላይ ስመለከት ሁሉም የሆነ ተሰብስበው ክርስቲያኖችም አይሁዶችም ሳቢያኑ እንትኖችም ጴንጤዎችም ተሰብስበው የሆነ ሚክስድ የሆነ እንትን ተጀምሯል እየተባለ ስሰማ ነበርና ሙሐመድ እንደዛ ነበር አተሳሰቡ። ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ሁሉም ከጌታቸው እዚህ ጋር ተመልከቱ ከጌታቸው ዘንድ ምን እንዳላቸው ብሎ የሚያምን ነበረ። ነገር ግን ክርስቲያኖችና አይሁዶች አንቀበለም ሲሉ ሱራ ምዕራፍ 2:111 ተመልከቱ። አይሁዶችና ክርስቲያኖች አንቀበለም ይሉታል። አንቀበለም ሲሉት ሙሐመድ ምን አለ? ለመጀመሪያ ጊዜ እስላምን ያቋቋመ ዛሬ ሃይማኖታችሁ ለእናንተ ሞላውላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን በሃይማኖት በኩል መረጥኩኝ ይላል። ስለዚህ ለመጀመሪያ ጊዜ የተመሰረተ ነው ማለት ነው። ኢቭን በዚህ በረውደቱል አንዋር ስንመለከት ማለት ነው ነጃሺ ባሳተመው መጽሐፍ ላይ ስንመለከት የሙሐመድ ታሪክ ላይ ማለት ነው ምን ይለናል? በ41ኛው ዓመታቸው በረመዳን ወር በሂራ ዋሻ ተቀምጠው አላህን በመገዛት ላይ እያሉ ጅብሪል በድንገት ነብይነትና ውሂን ይዞ ከተፋ ላይ በድንገት የመጣ ነው እንጂ በሐዋርያትና በነቢያት መሰረት ላይ የታነጸ አይደለም። በዚህ በተጅሪድ መጽሐፍ ወደ አማርኛ በተረጎመው ተጅሪድ መጽሐፍ በዚህ በሐዲስ 492 ላይ ምን ይላል? አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ እንዲህ ሲል ሰምቸዋለሁ። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም በቂያማ ቀን ግን ተቀዳሚ ነን ይላል። ስለዚህ አሁን ሙስሊሞች በቂያማ ቀን ተቀዳሚ እንደሆኑ ይናገራሉ። ግን የመጡት መቼ እንደሆነ ይናገራል። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም ይላል። ስለዚህ በመጨረሻ ጊዜ የመጣ ነው እስልምና። በመጨረሻ ጊዜ የተጀመረ ነው። በሙሐመድ ጊዜ የተጀመረ ነው። ራሱ ሙሐመድ ምን ብሎ ተናግሯል? በዚህ በቁርአን በሱራ ምዕራፍ 39 ቁጥር 12 ላይ የሙስሊሞች መጀመሪያ እንድሆን ታዘዝኩኝ ይላል። ሙስሊም ማለት ነው የእስልምና ተከታይ ማለት ነው። የሙስሊሞች መጀመሪያ እንደሆን ታዘዝኩ ማለት የእስልምና እምነት መጀመሪያ አማኝ እንደሆን ታዘዝኩ ማለት ነው። ሶ የሙስሊሞች መጀመሪያ እንደሆን ታዘዝኩ አለ ሙሐመድ። ስለዚህ እስልምና በዚህ ጊዜ የተመሰረተ ነው። ለመጀመሪያ ጊዜ የተመሰረተ ነው። በድንገት የተመሰረተ ነው። እስልምና እንደ ክርስትና በነቢያትና በሐዋርያ መሰረት ላይ የታነጸ እምነት ወይ ደግሞ ሃይማኖት አይደለም። በኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይለናል ማለት ነው። ስለዚህ አንድ ሃይማኖት ነው ያለው። ይህም ሃይማኖት የክርስትና ሃይማኖት ነው። መሲሁን የመቀበል ሃይማኖት ነው። በመሲሁ ኢየሱስ ክርስቶስ የተገለጠው መንገድ ነው፣ ትክክለኛው መንገድ ማለት ነው። በመጽሐፍ ቅዱሳችን ሃይማኖት አንዲት እንደሆነች በዚህ በኤፌሶን 4:5 ላይ ምን ይለናል? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይለናል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይለናል። ስለዚህ አንድ ሃይማኖት ካለ አንደኛ ይህ ሃይማኖት የምንቀበለው እንጂ በየጊዜው የምንፈጥረው ወይ ደግሞ ከተመሰረተው መሰረት ሌላ የምናቋቋምለት ወይ ደግሞ የምናቋቁመው ነገር የለም ማለት ነው። ለዚህ ነው በዚህ በአንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል? ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ይለናል። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም ይላል አንደኛ ቆሮንቶስ ላይ ማለት ነው። መሐመድ ደግሞ እዚህ ጋር ምን አለ? እኔ የመጀመሪያ ሙስሊም እንደሆን ታዘዝኩኝ፣ ለናንተ ሃይማኖትን ዛሬ ሃይማኖቱን ለናንተ ሞላውላችሁ ይለናል። ይሄ መጽሐፍ ይሄ የክርስቲያኖች መጽሐፍ የአንደኛ ቆሮንቶስ ከተጻፈ ከ500 600 ዓመት በኋላ መሐመድ መጥቶ ለናንተ ዛሬ ሃይማኖትን ለናንተ መረጥኩላችሁ ይለናል። ቅዱስ ጳውሎስ ግን አስቀድሞ ምን ብሎ ተናግሯል? ምን ብሎ በሩን ይዘጋዋል? ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና በማለት ይናገራል ማለት ነው። ሶ በሁለተኛ ደረጃ ሃይማኖት ለቅዱሳን አንድ ጊዜ የተሰጠች ሃይማኖት ነው።
በዚህ በይሁዳ መልእክት 1:3 ላይ ምን ይላል? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ ለቅዱሳን አንድ ጊዜ የተሰጠች ሃይማኖት እንድትጋደሉ ይህን እጽፍላችኋለሁ ካለ፣ ስለዚህ ይህ አንድ ሃይማኖት የምንለው ለቅዱሳን አንድ ጊዜ ስለተሰጠ ተቀብለን የምንጋደልለት የምንሞትለት እንጂ በቀላሉ ወይም ደግሞ በዋዛና በፈዛዛ የምንመለከተው አይደለም። ክርስትና ብዙዎች አንገታቸውን ለሰይፍ ጀርባቸውን ለግርፋት ሰውነታቸውን ለእሳት የሰጡበት ሃይማኖት ነው። መሲሁን አልቀበልም መሲሁን ስለተቀበለ በአይሁዶች ታላላቅ መከራን የደረሰብን እስጢፋኖስን ማስታወስ እንችላለን። ጌታችን ካረገ በኋላ በአይሁዶች በድንጋይ የተወገረውን እስጢፋኖስ ማስታወስ እንችላለን። የሐዋርያት ሥራ ላይ እንደምንመለከተው ማለት ነው። ስለዚህ አንድ ሃይማኖት የምንለው አንድ ሃይማኖት እንዳለ ተመልክተናል። ይህ ደግሞ ሃይማኖት ለቅዱሳን አንድ ጊዜ የተሰጠ መሆኑንና ለቅዱሳን አንድ ጊዜ ደግሞ ከተሰጠ የምንቀበለው እንደሆነ እና ወይም ደግሞ በየጊዜው የሚመሰረት እንዳልሆነ ተመልክተናል። ይህ አንድ ሃይማኖት የምንለው ደግሞ ምንድነው ስንል ራሱ መጽሐፍ ቅዱስ ይነግረናል። ዘ ባይብል ስፒክ ነው የምንለው። ራሱ መጽሐፍ ቅዱስ ሃይማኖትን እንዴት እንደሚፈታው እንመልከት። ሐዋርያው ቅዱስ ጳውሎስ በግዕዙ ሃይማኖት ብለን የምንጠራው በአማርኛ ደግሞ ሃይማኖት ወይም ደግሞ እምነት እያለን የምንፈታው ሃይማኖት ምን ይለናል? ተስፋ ስለምናደርገው ነገር የሚያስረግጥና የማናየውን ነገር የሚያስረዳ እንደሆነ ይነግረናል። ቅዱስ ጳውሎስ በግዕዙ ሃይማኖት ብለን የምንጠራው በአማርኛ ሲተረጎም ደግሞ ሃይማኖት እምነት እያልን የምንፈታው ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ እንዲሁም ደግሞ የማናየውን ነገር የሚያስረዳ እንደሆነ ይነግረናል። በዚህ በዕብራውያን ምዕራፍ 11 ቁጥር 1 ላይ ምን ይላል? ሃይማኖትሰ ጥይቅቲ እቲ ለዘይሴፈዋ ሀለው እለተአመኑ ተሰፊዮሙ ንዋየ ዘኢያስተርኢ ይለናል። እምነትም ወይም ደግሞ ሃይማኖትስ ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይለናል። አሁን እንግዲህ እናስተውሉ ወንድሞቼና እህቶቼ። ሃይማኖት ወይም እምነት የምንለው ወደ አማርኛ ሲተረጎም ሃይማኖትም እምነትም ተብሎ ይተረጎማልና ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ እንደሆነ ይነግረናል። ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ እንደሆነ ይነግረናል። ስለዚህ አንድ ሃይማኖት ስንል ተስፋ ስለምናደርገው ነገር የሚያስረግጥልን የማናየውንም ነገር የሚያስረዳልን አንድ ነገር አለ እያለን ነው። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ተጋደሉ ሲለንም ስለዚህ ተስፋ ስለምናደርገው አንድ ነገር የሚያስረግጥልን የማናየውንም ነገር የሚያስረዳን አንድ ሃይማኖት ስለ አንዲት ሃይማኖት ተጋደሉ እያለን ነው። ስለዚህ ተጋደሉ እያለን ነው። ከክርስትና ውጪ በየትኛውም ሃይማኖት ወይ ደግሞ ፌዝ ወይ ደግሞ ዲን ማለት እንዲህ ነው ብሎ እንዲህ ነው የሚል ትርጓሜ አናገኝም። ለምሳሌ በቁርአን ላይ ስንመለከት በቁርአን ላይ አላህ እስላምን መረጠላችሁ ይላል። ነገር ግን ኢስላም ምን እንደሆነ በምን መስፈርት ሃይማኖት እንደሆነ ቁርአኑ አያብራራም። ኢስላም ማለት ሶላትን መስገድ ነው፣ ሻሃዳ መያዝ ነው፣ በቀን 5 መስገድ ነው። ኢስላም ማለት ምን እንደሆነ ቁርአኑ ዲፋይን አያደርገውም፣ ግልጽ በሆነ እንትን ማለት ነው። የኛ መጽሐፍ ቅዱሳችን ግን አንድ ሃይማኖት እንዳለ ይነግረንና ይህ ሃይማኖትም ማለት ተስፋ ስለምናደርገው ነገር የሚያስረግጥልን የማናየውንም ነገር የሚያስረዳን እንደሆነ ይነግረናል ማለት ነው። ስለዚህ አንዱ ሃይማኖት የማናየውን ነገር የሚያስረዳን ስለዚህ ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳን ከሆነ ሁለት ጥያቄዎችን እዚህ ጋር ማንሳት ተገቢ ነው። እዚህ ጋር ሁለት ጥያቄዎችን እንድናነሳ እንገደዳለን። አንደኛ አንዱ ሃይማኖት የማናየው ነገር የሚያስረዳ ነው ብለናል። ይህ የማናየው ነገር ምንድነው የሚለውን ማንሳት ያስፈልጋል። በሁለተኛ ደረጃ ደግሞ ተስፋ ስለምናደርገው ነገር የሚያስረግጥ ነው ስንል ስለ የትኛው አንድ ተስፋ ነው የሚናገረው የሚለውን ማየት አስፈላጊ ነው ማለት ነው። ስለዚህ በዚሁ ምዕራፍ ላይ ቅዱስ ጳውሎስ ይናገረናል ማለት ነው። ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ ነው የማናየውም ነገር የሚያስረዳ ነው ካለን በኋላ ሃይማኖት የማናየው ነገርን የሚያስረዳ ነው ካለን ምንድነው የማናየው ወይም ደግሞ የማይታየው ነገር ምንድነው ስንል ምን ይለናል?
ይህንን ሲመልስልን በሃይማኖት ምን ይለናል? በዚህ በዕብራውያን 11:3 ላይ እዛው ላይ ማለት ነው በሃይማኖት ነአምን ከመተፈጥረ ዓለም በቃለ እግዚአብሔር ይለናል። ዓለም በእግዚአብሔር ቃል እንደተፈጠረ እናምናለን በማለት ሃይማኖት ዓለም በእግዚአብሔር ቃል ሎጎስ ወይ ደግሞ ቀዳሚው ቃል በኢየሱስ ክርስቶስ እንደተፈጠረች በአይን ሳናያ ማመን እንደሆነ ይነግረናል ማለት ነው። ቅዱስ ጳውሎስ የእግዚአብሔር ቃል የሚለው ጌታችን መድኃኒታችን አምላካችንን የእግዚአብሔር ቃል የሚለው ጌታችንን አምላካችንን ንጉሳችንን ኢየሱስ ክርስቶስን እንደሆነ በዚሁ በዕብራውያን 1:11 ላይ ይሄ ዕብራውያን 11 ነው። ዕብራውያን 1:1 ላይ ምን ይለናል? ከጥንት ጀምሮ ይለናል። ዕብራውያን 1:1 ላይ ማለት ነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ስለዚህ በልጁ ወይ ደግሞ ሎጎስ የሚለው የእግዚአብሔር ቃል ብሎ የሚናገረው ቅዱስ ጳውሎስ ልጁን ነው። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ስለሚል ማለት ነው። ስለዚህ እግዚአብሔር ዓለምን በልጁ በኢየሱስ ክርስቶስ ከፈጠረ ቅዱስ ጳውሎስ ዓለም በእግዚአብሔር ቃል ተፈጠረ ሲል የእግዚአብሔር ቃል የተባለው በዮሐንስ ወንጌል ምዕራፍ 1:1 ላይ ቃልም እግዚአብሔር ነው፣ ሁሉ በእርሱ ሆነ፣ ቃል ስጋ ሆነ፣ የደም ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ስለተባለለት አካላዊ ቃል ስለ ኢየሱስ ክርስቶስ እየተናገረ መሆኑ ግልጽ ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ምን ይለናል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው፣ ቃልም እግዚአብሔር ነበረ ይለናል። ቀጥሎም ሁሉ በእርሱ ሆነ በማለት በቃል ሁሉ እንደሆነ ይነግረናል ማለት ነው። በስጋ እንደተገለጠ ደግሞ ዮሐንስ ወንጌል 1:14 ላይ እዚሁ ላይ ምን ይለናል? ቃልም ስጋ ሆነ በማለት ያ በስጋ የተገለጠው ቃል ኢየሱስ ክርስቶስ በስጋ የተገለጠው ቃል በመጀመሪያ የነበረና በእግዚአብሔር ዘንድ የነበረና ራሱ እግዚአብሔር እንደነበረ ሁሉ በእርሱ እንደሆነ ይነግረናል ማለት ነው። ስለዚህ ቅዱስ ጳውሎስ በእግዚአብሔር ቃል ዓለም በእግዚአብሔር ቃል እንደተፈጠሩ እናምናለን ሲል በሎጎስ በኢየሱስ ክርስቶስ ዓለም እንደተፈጠረች እናምናለን እያለ መሆኑ ግልጽ ነው ማለት ነው። በዚህ በራእይ 19:13 ላይ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይለናል። ኢየሱስ ክርስቶስ ማለት ነው። በዚህ ከክርስትና በፊት የነበሩት ሁሉም ይህን ከተመለከትን ከክርስትና በፊት የነበሩ ሁሉም አይሁዶች ዓለም በእግዚአብሔር ቃል እንደተፈጠረ ያምኑ ነበር። ለዚህ ማስረጃው በራሳቸው በሚያምኑበት በያዙት መጽሐፍ ማለት ነው። በዚህ በመዝሙረ ዳዊት ምዕራፍ 33 ላይ ምን ይለናል? በእግዚአብሔር ቃል ጸኑ ሰማያት ይለናል። በእግዚአብሔር ቃል ሰማያት ጸኑ ይለናል። በዚህ በመዝሙር 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ በማለት ሰማያትን ሁሉ ያጸናው ሎጎስ የእግዚአብሔር ቃል እንደሆነ ይነግረናል ማለት ነው። ስለዚህ ሃይማኖት የማናየውን ነገር የሚያስረዳ ነው ስንል በሃይማኖት ዓለም በአካላዊ ቃል በኢየሱስ ክርስቶስ እንደተፈጠረች እናምናለን እያለ ነው ማለት ነው። ስለዚህ ሃይማኖት የማናየው ነገር የሚያስረዳ ነው ባልነው መሰረት የማናየው ነገር ዓለም በእግዚአብሔር ቃል በልጁ እንደተፈጠረች የምንረዳበት ነው ማለት ነው። ስለዚህ ከዚህ ምን እንረዳለን? የአንበሳ ልጅ የአንበሳ ጂን ያለው አንበሳ እንደሆነ ሁሉ የሰው ልጅም የሰው ጂን ያለው ሰው እንደሆነ ሁሉ የእግዚአብሔር ልጅም የእግዚአብሔር ጂን ያለው የመፍጠር ሁሉን የማድረግ ሁሉ በእርሱ ሆነ እንደሚለን ሁሉን የማድረግ የመፍጠር ዓለማትን የማሳለፍ የመፍረድ ስልጣን ያለው ጂን ያለው የእግዚአብሔር ልጅ እግዚአብሔር እንደሆነ እንመለከታለን እንረዳለን ማለት ነው። ሁለተኛ ቅዱስ ጳውሎስ እንደነገረን ሃይማኖት አለን ተስፋ ስለምናደርገው ነገር የሚያስረግጥ ነው ብሎ በዕብራውያን ምዕራፍ 11:1 ላይ ይነግረናል ማለት ነው። ይህች አንዲቷ ተስፋ የተደረገችው ስትደረግ የነበረችውና የተረጋገጠችው ተስፋ ምንድነው ስንል ይህንን ሊያስረዳን ቅዱስ ጳውሎስ ምን ይላል? በዚሁ ምዕራፍ ላይ ከብሉይ ኪዳን ከአዳም ልጆች ከተሰጠውና ከነበረው ተስፋ በዚህ ምዕራፍ ላይ ከብሉይ ኪዳን ከአዳም ልጆች ስለተሰጠውና ስለተስፋ ከአዳም ልጆች ጀምሮ ስለተሰጠውና ስለነበረው ተስፋ ይነግረናል ማለት ነው። ምን እያለ
አቤል ከቃየል ይልቅ የሚበልጥ መስዋዕት በእምነት አቀረበ። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነትን አዘጋጀ። በሁለተኛ ደረጃ ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ ነው ብሎ ቅዱስ ጳውሎስ ይነግሩናል። ይህች አንዲቷ ተስፋ የተደረገችውና ስትደረግ የነበረችው እንዲሁም የተረጋገጠችው ተስፋ ምንድነው ስንል ይህንን ሊያስረዳን ቅዱስ ጳውሎስ በዚሁ ምዕራፍ ላይ በዚህ በዕብራውያን ላይ ሃይማኖትን ዲፋይን ባደረገው ምዕራፍ ላይ ይህንን ያስረዳናል ማለት ነው። ከብሉይ ኪዳን ከአዳም ልጅ ጀምሮ ሲጠበቅ የነበረ ተስፋ እንዳለ ቅዱስ ጳውሎስ ራሱ ይናገርናል ማለት ነው። ከአቤል ይጀምራል፣ ከአዳም ልጅ ማለት ነው። አቤል ከቃየል ይልቅ የሚበልጥ መስዋዕትን በእምነት አቀረበ። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ተስፋ የተሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች። የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው ተሳለሙት። በምድሪቱም እነዚህ ሁሉ አምነው ሞቱ። እንግዶችና መጻተኞች እንዲሆኑ ታመኑ ይልና ይቀጥልና ተመልከቱ እያለ ይቀጥልና የተሰጣቸውን የተስፋ ቃል እንዳላገኙ ነገር ግን ዳሩ ግን ከሩቅ ሆነው ተሳልሞት እንደሞቱ ይናገርና እንዲሁም ይቀጥላል። ይስሐቅ ሊወጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው። ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣትን አስታወሰ፣ ስለ አጥንቱም አዘዛቸው። ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እንቢ አለ። ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ እያለ ይቀጥልና እንግዲህ ምን እላለሁ? ስለ ጌዶን እና ስለ ባርቅ፣ ስለ ሶምሶንና ስለ ዮፍታሌም፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተረክ ጊዜ ያጥርብኛል ይልና በስተመጨረሻ ምን ይላል? እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም ይላል። ፔሬድ በእምነት ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም ይለናል ማለት ነው። ስለዚህ እንደተመለከትነው ሃይማኖት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው ብለናል። እነዚህ ነቢያት ሁሉ በእግዚአብሔር ቃል እንደተፈጠሩ ተረድተዋል፣ አምነዋል። ነገር ግን የተሰጣቸውን የተስፋ ቃል አላገኙም። የትኛውን ነው ተስፋ ያላገኙት ስንል የትኛውን ተስፋ ነው ያላገኙት? ስለ የትኛው ተስፋ ነው ቅዱስ ጳውሎስ እነዚህ ሁሉ በእምነት ተመስክሮላቸው ሳለ የተሰጣቸውን የተስፋ ቃል አላገኙም ያለው የሚለውን ስንመለከት በዚህ በቲቶ ምዕራፍ 1 ላይ ማለት ነው ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ይለናል ማለት ነው። ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ጌዲዮን፣ ባርቅ፣ ሶምሶን፣ ዮፍታሔም፣ ዳዊትና ሳሙኤል ተመኝተው ያላገኙት ከሩቅ ሆኖ የተሳለሙት ተስፋ የትኛው ተስፋ ነው ስንል ቅዱስ ጳውሎስ ምን ይለናል? ስለዚህም ሕይወት በቲቶ ምዕራፍ 1 ቁጥር 1 ላይ የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ ይላልና ከዘላለም ዘመናት በፊት የሰጠው ተስፋ እንዳለ ይነግረናል ማለት ነው። ይህ ተስፋ ምንድነው ስንል ይህ ተስፋ ምንድነው እግዚአብሔር ከዘላለም ዘመናት በፊት የሰጠው ብለን ስንመለከት የእግዚአብሔር ቃል ወደ ምድር የመውረድ አካላዊው የእግዚአብሔር ቃል ወደ ምድር የመውረድ ተስፋ እንደሆነ ይህ ተስፋ ምንድነው ስንል ይህ ተስፋ የእግዚአብሔር ቃል አካላዊ ቃል
ሎጎስ ወደ ምድር የመውረድ ተስፋ እንደሆነ መጽሐፍ ቅዱሳችን ይናገራል። በዚህ በመጽሐፈ ቀለሜንጦስ ገጽ 27 ላይ ማለት ነው ከ81 የመጽሐፍ ቅዱሳችን ክፍል አንዱ የሆነው መጽሐፈ ቀለሜንጦስ ምን ይለናል? ይህን ሁሉ ስማ አዳምን ነው። ይህን ሁሉ ስማ ነገሬንም አርምጥ፣ ልብ ብለህም አዳምጥ። የእግዚአብሔር ቃል ከሰማይ ወደ ምድር ይወርዳል። ይህንንም እግዚአብሔር አምላኬ ከገነት ባስወጣኝ ጊዜ ነግሮኛል ይላል። ሕያው እግዚአብሔር ቃሉ በኋለኛው ዘመን ከአንዲት ልጅ ማርያም የምትባል ሰው እንደሚሆን ከሷም እንደሚሰወር የሷንም ስጋ እንደሚለብስ በሰው አምሳልም እንደሚወለድ ነግሮኛል። አወላለዱም ከሱ በቀር ማንም ሊያውቀው አይችልም፣ በረቂቅ ምስጢር ነው የሚወለደው የሚል ቃል እናገኛለን ማለት ነው። ስለዚህ ይህ ተስፋ ምንድነው ሲባል የእግዚአብሔር ቃል ወደ ምድር ይወርዳል የሚል ተስፋ ነው ማለት ነው። ቅዱስ ጳውሎስ ከመምህሩ ከገማልያ እግር ስር ቁጭ ብሎ 5 ዓመት የተማረና አይሁዳዊ የሆነ 5 ዓመት የተማረ ነው። አይሁዳዊ ጳውሎስ ምን ይለናል? ይህ ተስፋ ማለት ነው ለአይሁዶች እየሰበካቸው ነበርና ይህ የምነግራችሁ ተስፋ ይላል ነቢያትና ሙሴ በመጀመሪያ ስለዚህ ተስፋ የተናገሩት ነው በማለት ይናገራል ማለት ነው። እዚህ ጋር ስንመለከት በዚህ በዮሐንስ ሐዋርያት ሥራ ምዕራፍ 26 ላይ ምን ይላል? ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃንን በመጀመሪያ ሊሰበክ እንዳለው ከተናገሩት በቀር አንድስ እንኳ የተናገርኩት የለም በማለት በነቢያት አስቀድሞ የሚጠበቅ በሙሴ ማለት ነው በሕግና በነቢያት አስቀድሞ ይጠበቅ የነበረ ተስፋ መሆኑን ነግሮናል ማለት ነው። ይህ ተስፋ ምንድነው ብትሉኝ የእግዚአብሔር ቃል ወደ ምድር የመውረድ ተስፋ ነው። ይህን ተስፋ ደግሞ በዚህ በሮሜ ምዕራፍ 15 ቁጥር 8 ላይ ምን ይለናል? ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምም እዘምራለሁ ተብሎ እንደተጻፈ ይለናል። ይህ ተስፋ ለአባቶች የተሰጠ እንደሆነ ምን ይለናል? ለአባቶች የተሰጠውን ይህ ተስፋ ደግሞ ለአባቶች የተሰጠ ተስፋ ነው። ለአባቶችም ጭምር ለአዳም ብቻ ሳይሆን ለአባቶችም የተነገረና በእነሱ በሚገባቸው በዘመናቸው የተገለጠ ተስፋ ነው እንደሚመጣ ማለት ነው። መሲሁ ምን ይለናል? ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምም እዘምራለሁ ተብሎ እንደተጻፈ ይለናል። ስለዚህ ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ በማለት አባቶቻችን ነቢያት ቅድም የቅዱስ ጳውሎስ የጠቀሳቸው ነቢያት ሁሉ ሲጠብቁት የነበረ ተስፋ እንደሆነ እንረዳለን ማለት ነው። ምን የሚል ተስፋ ስንል ቀለሜንጦስ ምዕራፍ 1 ላይ ምን የሚል ቃል እናገኛለን? ቁጥር 16 ላይ ድጋሚም እንዲህ አለኝ፣ አዳም ሆይ አትዘን፣ ፈቃድ ትእዛዜን አፍርሳልና ስለዚህ የገባሁልህን ቃል ኪዳን አሁኑኑ የሚፈጸም አይደለም ከጥቂት ጊዜ በኋላ ይፈጸማል ይለዋል። 19 ላይ ምን ይላል? ከ5 ቀንና ግማሽ ቀን በኋላ እምርሃለሁ፣ ይቅርታዬንም አደርግሃለሁ፣ በይቅርታዬም ብዛትና በምህረቴ ብዛት ወደ አንተ ቤት እወርዳለሁ፣ በወገንህም ከርስ አድራለሁ፣ ይህ ሁሉ ስላንተ ይሆናል ይላል። ስለዚህ አስቀድሞ እግዚአብሔር ለአዳም ከ5 ቀን ተኩል በኋላ አድናለሁ ብሎ የነገረው ተስፋ ነው። 5 ቀን ተኩል የተባለው ቅዱስ ጴጥሮስ እንደሚነግረን አንዷ ቀን በእግዚአብሔር 1000 ዓመት አንድ ቀን እንደሆነ እናውቃለን እንዳለው 5 ቀን ተኩል የተባለው 5500 ዘመን ነው ማለት ነው። ስለዚህ ከ5500 ዘመን በኋላ አድናለሁ ተብሎ ለአዳም የተገባለት የተስፋ ቃል ነበረ። ይህንን የተስፋ ቃል ደግሞ ነቢያት ሁሉ ሲጠብቁት ነበረ። እንዴት እናውቃለን ሲባል በዳንኤል ትንቢት ላይ ከልጅ ልጅ ተወልጄ አድናለሁ የሚለው የተስፋ ቃል አባቶች ሁሉ ይጠብቁት እንደነበረ ማለት ነው። በዳንኤል ትንቢት ላይ የሰፈረ አለ። ለአባቶችም ይገልጽላቸው ነበረ ይህን ምስጢር ማለት ነው። በዚህ በትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ ምን ይለናል?
ወገኖቹን በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ይላል፣ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖቹ አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው በማለት ይናገራል። ይህ በአይሁዶች መጽሐፍ ላይ ማለት በብሉይ ኪዳን መጽሐፍ ላይ የተጠቀሰ የትንቢት ቃል ነው። የሚመጣ አንድ የሰው ልጅን የሚመስል ከደመና ጋር የሚመጣ እንዳለ ወገኖቹ አሕዛብን በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር የተሰጠው ዛሬ በተለያየ ቋንቋ ያሉ አሕዛብም ህዝብም አሕዛብም ሁሉ የሚያመሰግኑት አካል እንደሚመጣ መንግስቱም የማይጠፋ የዘላለም ግዛቱም የማያልፍ የዘላለም ግዛት እንደሆነ መንግስቱም የማይጠፋ እንደሆነ አስቀድሞ ትንቢት የተናገረ ነው። የክርስቶስ ከመምጣቱ ከ600 ዓመት በፊት በነቢዩ ዳንኤል የተነገረ ነው ማለት ነው። ቅዱስ ገብርኤል ለእመቤታችን ቅድስት ድንግል ማርያምን ሲያበስራት ካስታወስን ምንድነው ያላት? መንግስቱም አያልፍም ለዘላለሙ ይነግሳል ብሎ የምትወልደው ልጅ መንግስቱ ዘላለማዊ መንግስት እንዳለው መንግስቱ የማይጠፋ እንደሆነ ቅዱስ ገብርኤል ተናግሯል ማለት ነው። ስለዚህ ይህ በዳንኤል ትንቢት ላይ የሰፈረና ይህ የክርስቶስ የመምጣት ወይ ደግሞ የመሲሁ የመምጣት ተስፋ በዳንኤል ትንቢት ላይ የሰፈረና አይሁዶች ዛሬ ድረስ የሚጠብቁት ተስፋ ነው ማለት ነው። አይሁዶች ዛሬ ድረስ they are awaiting the coming of the Messiah። አንድ ቪዲዮ አሳያችኋለሁ። የክርስቶስን መምጣት የመሲሁን ክርስቶስ መምጣት እስከ ዛሬ ድረስ እየጠበቁት ነው የሚገኙትና